ከእናትህና ከሚስትህ ማን ትወዳለህ ቢባል ደግሞ እሷ ከእናቴ ጋር ውሸት ነው። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም? ከእናትህ በላይ ልትወደድ አይገባም? ልትከብር አይገባም? ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋር መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው። ያው ተፈጸመ። ከኦርቶዶክሳዊ ወንድማችን እህታችን የበለጠ ኦርቶዶክሳዊ ሳይሆን ግን በሌላ ምክንያት የበለጠ የምናቀርበው የበለጠ የምንወደው የበለጠ የምንጠገው የበለጠ አባል መሆናችን የሚሰማን ካለ ችግር አለ ማለት ነው። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው። ቀናት አይደለም ድርሻሽ። አያስመካም፣ ደግሞ መቁረብ አያስመካም። ደካማ ነኝ፣ ኃጢአተኛ ነኝ፣ በድያለሁ ያለ ሰው ለስጋው ደግሞ በቂ ነው። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ሕፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደ በእናንተ ውስጥም ገብተዋል ማለት ነው። አንዳንድ ሰዎች እነሱ ክርስቲያን እኛ ኦርቶዶክስ እንሆናለና እነሱ ምንድናችሁ ሲባሉ ክርስቲያን፣ እኛ ደግሞ ኦርቶዶክስ። ኦርቶዶክስ የክርስትና ማብራሪያ ነው። ምን አይነት ክርስትና ነው ማለት ነው። እኛ ክርስቲያኖች ነን፣ ግን ምን አይነት ክርስትና ነው የምንከተለው? ኦርቶዶክስ ክርስትና። ኦርቶዶክስ ክርስትና ማለት ቀጥ ያለ ክርስትና ማለት ነው። ርቱ የሆነ ማለት ነው። መናዘዝ ትልቅ የኃጢአት መፋቂያ መስመር ነው። ለስጋው ደግሞ ቤተክርስቲያን ያላት አንድ ህግ ነው። እሱ ምንድነው? ሁሉም ሰው መቀበል አለበት። ኪዳን ቅድመ ቅዳሴ የተዘጋጀ ቅዳሴ ነው። አንድ ሰው ንስሐ ተቀብሎ ስጋውን ባይቀበል ብዙ የተጻፈበት ግን ማህተም የሌለበት ደብዳቤ እንደማለት ነው። በሰፊው ይሄንን ርዕሰ ጉዳይ አድርገን በጥያቄ አምጥተናል። ኦርቶዶክሳዊ ማህበረሰብ እንዴት መገንባት እንችላለን ነው። ከዚህ ጋር ተያይዞ የኦርቶዶክሳዊ መገለጫዎች ምንድናቸው? ኦርቶዶክሳዊነትን እንደ እንቅፋት ሆነው የሚያዳክሙ ሁኔታዎችስ ምንድናቸው? ቅዱሳን አባቶቻችን እንደዚህ ያሉ ፈተናዎችን በምን መልኩ አለፏቸውና አሁን በዚህ ዘመን የምንገኝ ክርስቲያኖች እነዚህን ፈተናዎች ለመሻገር ምን ማድረግ ይጠበቅብናል የሚሉትን ጥያቄዎች አብራርተው ወንድማችን ዲያቆን በረከት ጥያቄውን ይመልስሉናል። ወደሳቸው። በመጀመሪያ ኦርቶዶክሳዊ ማህበረሰብ መገንባት እንዴት ይቻላል የሚለው ጥያቄ ከምንድን ነው መጀመሪያ ያለብን? ቤተክርስቲያን የተገነባች ማህበረሰብ ነች። እንደ አዲስ የምትገነባ አይደለችም። እና ቤተክርስቲያን ማህበረሰብ ነች፣ ህዝብ ነች፣ የተገነባች በመገንባት ላይ ያለች ነች። እና ይሄንን ህብረታችንን እንዴት እናጽና፣ እንዴት እናጠንክር የሚል ነው ጥያቄው ማለት ነው። ምን ጀምረው ሳይሆን የምንኖርበትን ህይወት እንዴት ከፍ ወዳለ ተግባራዊ ወደሆነ ህይወት እንቀይረው የሚለው ነው። ቤተክርስቲያን እኛ ኦርቶዶክሳውያን ከሌሎቹ የምንለየው ራሳችን እንደ ግለሰብ ብቻ ሳይሆን እንደ ማህበር የምናይ ስለሆነ ነው። የኦርቶዶክሳዊ ነገረ ቤተክርስቲያን አንዱ መገለጫው ህብረቱ ነው፣ ማህበራዊ ህይወቱ ነው። በሌላው አንድ ሰው መጽሐፍ ቅዱስ ይዞ በቃ እግዚአብሔርን እያመለከ ያንን እያነበበ ሊኖር ይችላል። በእኛ ግን ትክክለኛ ክርስቲያናዊ ህይወት ለመኖር በማህበሩ ውስጥ መኖር አለብን። ካህናት ያሉበት፣ ጳጳሳት ያሉበት፣ ሁሉም እንደየድርሻው አገልግሎት ያለበት ማህበር ነች ቤተክርስቲያን፣ ህብረት ነች። ከዚያ ህብረት ውስጥ መውጣት አንችልም። በግል መዳን አይቻልም ማለት ነው። የግለሰብ ድነት የለም። እንደ ግል ብቻ ሳይሆን እንደ ማህበርም ነው እግዚአብሔር የሚያውቀን። ይህንን ማወቅ አለብን። እግዚአብሔር እኛን እንደ ግለሰብ ብቻ ሳይሆን እንደ ህዝብም ነው የሚያውቀን። ህዝብ ነን፣ የእግዚአብሔር ህዝብ ነን፣ የእግዚአብሔር ማህበር ነን።
ኦርቶዶክሳዊነት አንዱ መገለጫው ይሄ ነው። ስለዚህ ይህንን ማጽናት አለብን። ስለዚህ ለማጽናት ማወቅ አለብን ማለት ነው። በመጀመሪያ ማወቅ አለብን። አሁን እያወቅን አይመስለኝም። እያወቅን አለመሆኑን የሚያሳዩ ምልክቶች አሉ። ለምሳሌ እኛ ኦርቶዶክሳውያን ከኦርቶዶክሳውያን የበለጠ የምናስበልጠው ማህበር ካለን ችግር አለ ማለት ነው። ከኦርቶዶክሳዊ ወንድማችን እህታችን የበለጠ ኦርቶዶክሳዊ ሳይሆን ግን በሌላ ምክንያት የበለጠ የምናቀርበው፣ የበለጠ የምንወደው፣ የበለጠ የምንጠገው፣ የበለጠ አባል መሆናችን የሚሰማን ካለ በቤተ ክርስቲያን ከተሰበሰበው ሕዝብ የበለጠ ለእኛ የሚቀርብ ሌላ ማህበር ካለ፣ ሌላ ህብረት ካለ ቤተ ክርስቲያን ከፍ ያለች አንድነት ነች፣ ከፍ ያለች ህብረት ነች የሚለውን ቢያንስ በስራ እየካር ነው ማለት ነው። ቢያንስ በስራ እየካር ነው። ከነገራችን ላይ የሚካድ በስራም ነው። ሰው በልቡ አምኖ በስራ ሊክድ ይችላል። ስለዚህ ይህንን ማወቅ አለብን። ይሄ ፈተና ነው። በተለይ በዘመናችን ፈተና ነው። በስጋው በደሙ አንድ የሆን ነው፣ በእግዚአብሔር ልጅነት አንድ የሆን ነው፣ በዚያ የተዛመር ነው። ወንድማችን እህታችን አርቀን ጠልተን በመንፈስ ቅዱስ አንድ የሆን ነው፣ ለዘላለም ርስት አብረን የተመረጥን የተጠራን፣ በዚህ ሁሉ እግዚአብሔር አንድ ያደረገን ሰው ጋር ተጠላልተን ተለያይተን ክፉ እየተመኘን ከዚያ ውጭ ለሆነው አካል ደግሞ በሌላ ምክንያት የበለጠ አቅርበን የምናይ፣ እንደዚህ ከሆነ ቤተ ክርስቲያንን በስራ ክደናታል ማለት ነው። በስራ ክደናታል። በእምነት አንዲት ማህበር ነች ብለን እናምናለን፣ በስራ እንክዳታለን። ስለዚህ ቤተ ክርስቲያን ማህበር ነች፣ ለዚያ ታምነን መኖር አለብን ማለት ነው። ለዚያ ታምነን መኖር አለብን። ከነገራችን ላይ ወደ ሚስጥረ ቁርባን በኋላ እንመጣለን። ሚስጥረ ቁርባን ቤተ ክርስቲያን አንዲት ህብረት ነች፣ አንዲት ማህበር ነች ብሎ ለማያምን ሰው ፍርድ ነው። እኛ የምንደረድረው ቀላሉን ኃጢአት ነው። ነገራችን ላይ ከስጋ ወደሙ ለመራቅ የምንዘረዝረው ቀላሉን ኃጢአት ነው። ግን ክፉ ኃጢአት አለ። እሱ ክፉ ኃጢአት ምንድን ነው? ዘረኝነት፣ መለያየት፣ ከቤተ ክርስቲያን ውስጥ ያለን ሰው መጥላት፣ አለመርዳት። ይሄ የሚስጥረ ቁርባን ተቃራኒ ነው። ቁርባን አንድ ነው የሚያደርገን። ሚስጥረ ቁርባን ከክርስቶስ ጋር ብቻ ሳይሆን እርስ በርሳችን አንድ ነው የሚያደርገን። ሰው ከክርስቶስ ስጋና ደም ሲካፈል ከክርስቶስ ጋር ብቻ ሳይሆን አንድ የሚሆነው ከወንድሙ ከእህቱም ጋር ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 10:11 ላይ አንብቡት። ምን ይላል? ከክርስቶስ ስጋና ደም የተካፈላችሁ አንድ አካል አይደላችሁም ወይ ይላል። ስለዚህ ሰው ከክርስቶስ ስጋና ደም ከተካፈለ ከክርስቲያኖች ጋር ሁሉ አንድ አካል ነው። ከክርስቶስ ጋር ብቻ ሳይሆን ከክርስቲያኖች ጋር። ስለዚህ ቤተ ክርስቲያን እንዲህ አይነት ከፍ ያለች ማህበር ነች እና በተግባር ግን ያንን መኖር አለብን። የኦርቶዶክሳዊነት መገለጫዎች የሚለው በዚያ ውስጥ ነው። ኦርቶዶክሳዊነት ራሱ ቃሉ ምንድን ነው? ኦርቶዶክስ እኮ ቅጽል ነው አይደል? ቅጽል ነው፣ ቅጽል ማብራሪያ ማለት ነው እንጂ ስማችን ክርስቲያን ነው። አንዳንድ ሰዎች እነሱ ክርስቲያን እኛ ኦርቶዶክስ እንሆናለና እነሱ ምንድናቸው ሲባሉ ክርስቲያን፣ እኛ ደግሞ ኦርቶዶክስ። ኦርቶዶክስ የክርስትና ማብራሪያ ነው። ምን አይነት ክርስትና ነው ማለት ነው? እኛ ክርስቲያኖች ነን፣ ግን ምን አይነት ክርስትና ነው የምንከተለው? ኦርቶዶክስ ክርስትና። ኦርቶዶክስ ክርስትና ማለት ቀጥ ያለ ክርስትና ማለት ነው። ርቱ የሆነ ማለት ነው። ቃሉ ሲተረጎም ርቱ ማለት ወደ ጎን ያልተዛነፈ፣ ያልተጣመመ፣ ያላጎደለ፣ ያልጨመረ፣ ከሚዛኑ ያልወጣ ክርስትና ማለት ነው። ስለዚህ ኦርቶዶክሳዊ መገለጫው ምን ማለት ነው? ቀጥ ያሉ መሆን፣ ወደ ጎን አለመሄድ። አንዳንዱ ሰው እምነት ነው ይላል፣ ዋናው እምነት ነው ይልና ስራን ይተዋል።
አንዳንዱ ደግሞ በስራ ብቻ እንደ አይሁድ ተመክቶ ደግሞ እምነትን ይተዋል። እኛ ኦርቶዶክሳውያን ምን እንላለን? እምነት መሰረት ነው፣ ነገር ግን ስራም ደግሞ አስፈላጊ ነው። ይሄ ነው ኦርቶዶክስ፣ ወደ ጎን ያልተንሸዋረረ ማለት ነው። ኦርቶዶክሳዊነት ርቱዕነት ነው። ርቱዕነቱ በእምነትም በሕይወትም የሚገለጥ ማለት ነው። በእምነት ርቱዕ መሆን ብቻ ኦርቶዶክሳዊ አያስብልም። መልካም ሰው በስራ በምግባር መልካም ሰው መሆን ብቻ ርቱዕ አያስብልም። ለምን? ከአሕዛብ መካከል እኮ በመልካም ስራ ከኛ የሚሻሉ አሉ የሉም? ከኛ መካከል ወንድሙን እህቱን የሚገልሰው አለ። ከአሕዛብ መካከል ግን ሰውነታቸውን ቆርጠው የሚሰጡ እኮ አሉ የሉም እንዴ? እነሱ ምንድነው የጎደላቸው? ሃይማኖት ከጎደለ መልካም ምግባር ብቻውን ርቱዕ አያረግም። ሃይማኖት ሳይኖር መልካም ስራ እንደማያድን ሁሉ መልካም ስራ ሳይኖር ሃይማኖት ደግሞ ሙት ነው። ስለዚህ ኦርቶዶክሳዊ ማለት በሃይማኖቱም በሕይወቱም ቀጥ ያለ ርቱዕ የሆነ ቢወድቅ የሚነሳ። ይሄ ማለት ሰው ሁልጊዜ ቀጥ ብሎ ይኖራል ማለት አይደለም። ሲወድቅ የሚነሳ፣ ሲያጠፋ የሚመለስ፣ እግዚአብሔር ያዘጋጀለትን የመመለሻ መንገድ የሚጠቀም፣ እግዚአብሔር ባህሪያችን ድካማችን ስለሚያውቅ ሁልጊዜ ለውድቀታችን መነሻ መንገድ ስላዘጋጀልን ያንን የሚጠቀም ሰው ማለት ነው። ኦርቶዶክሳዊነት ርቱዕ ነው። ስለዚህ ርቱዕ የሚሆነው ሰው በራሱ ልቡና ተመርቶ አይደለም፣ በክርስቶስ ትእዛዝ የሚኖር ከሆነ ነው። ትእዛዙን የሚፈጽም በትእዛዙ የሚኖር ሰው ነው ኦርቶዶክሳዊ የሚባል እና እኛ ከትእዛዙ ቀንሰን አይደለም የምንወስደው። ከትእዛዙ ቀንሰን የሚመቸንን እየመረጥን አንፈጽምም። እንደዚህ አይነት ሰው አለ አይደል? ከወንጌል ቀንሶ የሚቀበል ይሄ በቅዳሴ በመጽሐፈ ቅዳሴ ምን ተብሏል? ነውረ ሕሊና ያለበት ሰው ማለት ነው። እመቦ ነውረ ሕሊና ዘቦ ይቅረብ፣ የሕሊና ነውር ያለበት ሰው አይቅረብ የተባለ እንደው በድካም የሚወድቀው የሚነሳው ሰው አይደለም። ለሱማ ንስሐ ተሰጥቶታል፣ ይቀርባል። ከወንጌል ቀንሶ የሚፈልገውን የሚወስድ የማይፈልገውን ደግሞ አልፈልግም የሚል ሰው ነው የሕሊና ነውር ያለበት። ይሄ ምን አይነት ሰው ነው? የክርስቶስን ትእዛዝ ሳይሆን የሚፈጽመው እሱ የወደደውን መርጦ ነው ማለት ነው። ክርስቶስ አድኗል፣ ክርስቶስ መድኃኒት ነው የሚለውን ይቀበላል። አይ መስቀሌን ተሸክመህ ተከተለኝ የሚለውን አይፈልግም። ትእዛዜን ካልፈጸማችሁ የኔ አይደላችሁን የሚለውን መስማት አይፈልግም። ተሰቅሎ አድኗል የሚለውን መስማት ይፈልጋል። ከወንጌል ቀንሶ የሚወስድ አጉዳይ ማለት ነው። እኛ ኦርቶዶክሳውያን እንደዛ አይደለንም። የተደረገልንም እንቀበላለን፣ እንድናደርግ የታዘዝነውንም እንቀበላለን። ሁሉንም የምንወስድ ማለት ነው። ሌላው አባታችን ቅድም ያሉት ኦርቶዶክሳዊነት ሰማያዊነት ነው ብለዋል። ልቡ ነው በሰማይ የሌለ ሰው ኦርቶዶክሳዊ አይደለም። ለምን? ልቡ ነው በሰማይ ያልሆነ ሰው ከክርስቶስ ጋር ህብረት ስለሌለው። ክርስቶስ እኮ በሰማይ ነው ያለው፣ አርጎ በአባቱ ቀኝ ተቀምጧል አይደል? ከዚያ በኋላ የእኛን ልብ ወደ ሰማይ ነው የሚወስደው። አሁን ልባችን በኋላ ሙሉ ሰውነታችን ከነስጋችን። ስለዚህ ልቡ ነው በሰማይ ያለ ሰማያዊ ሕይወትን የማይረሳ መንግስተ ሰማያትን የሚናፍቅ እንደው ነገሩ በዚህ ምድር የማያልቅ ክርስቶስን ለዚህ ምድር ተስፋ የሚያደርጉ ሰዎች ምስኪን ናቸው ይላል ቅዱስ ጳውሎስ። የአምልኮ መልክ ያለው ሰው ሆኖ እግዚአብሔርን የሚፈልገው ለዚህ ምድር የሆነ ሰው አለ። ልጆቹ እንዲያድጉለት፣ ጤና እንዲያገኝ፣ ሀብት ንብረቱ እንዲሞላ ብቻ። ይሄ ከሆነ ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ወደ ሰማይ የሚወስድ ከምስጢራት የሚያካፍል ከክርስቶስ ጋር እንደሚያደርግ ህይወት ነው። ወደ ኋላ እንመጣበታለን እንዳላስረዝመው በዚህ ልግታ። በምራችን ቃለ ሕይወት ያሰማልን። ኦርቶዶክሳዊነት መገለጫ የሚለው እንግዲህ በሰፊው ተነግሮናል። መሰረታዊ እንግዲህ ኦርቶዶክሳዊነት ህሊናዊ ሚዛንም ጭምር ነው። የኦርቶዶክሳዊነት መገለጫችን ህሊናችን የሚመዝነው እውነትን የመፈለግ ስሜታችን ረክቶ ያለበት ህሊናችን የሚመዝነው ትክክለኛው መንገድ ያገኘንበትም ነው። አንድ ሰው መገለጫ የሚሆነው
ህሊናውን እያዳመጠም ሲሰራ ነው ኦርቶዶክሳዊ መገለጫ የሚሆነው። ምክንያቱም እውነት ከህሊናው ወጥቶ አያውቅም። ሰው ተዳፍኖ ነው እንጂ ክፋትን የሚሰራው ህሊናው ይወቅሰዋል። ስለዚህ ነው ቅዱስ ጳውሎስም ህሊናቸው ይመሰክርባቸዋል ያለ። ሌሎቹ እንኳን ማለት ነው እንኳን አይደለም አማኝ ነኝ የሚለው ሰው ይቀርና የማያምኑ ሰዎች እንኳን ቢሆኑ ህሊናቸው ግን ይመሰክርባቸዋል። ይሄ ፍጥረቱን ምኑን ሁሉ አይቶ ሰው ህሊናው ይመሰክራል። ስለዚህ አንድ ኦርቶዶክሳዊ በህሊናው መልካሙን ነገር ህሊናው በመሰከረለት ልክ የመጓዝም አለው። አንዳንድ ጊዜ ስጋዊ ሐሳብ ህሊናችን ወስዶ ሊያጠፋው ይችላል። ግን ራሱ ህሊና ግን ያን መውቀሱ አይቀርም። በዚህ ሰዓት ያችን ወቀሳ የሚቀበል ነው ኦርቶዶክሳዊ የሚባለው። ከዛ መውጣት በጣም አደገኛ ነው። ለዚህ ነው መዝሙረኛው ዳዊትም ላይ እግዚአብሔር ኃጢአተኛውን የወቀሰበት ክፍል አለ። ይቤሎ እግዚአብሔር ወይቤሎ ለኃጥእ እግዚአብሔር ኃጢአተኛውን እንዲህ አለው፣ ለምን ትትነግር ህጌን ለምን ትናገራለህ? ወለምን ትትነስእ በአፉከ ስርዓቴንስ ለምን ታወራለህ? ወአንተሰ ጸላእከ ተግሣጽየ፣ አንተ ግን በህሊናህ ውስጥ ያለውን ተግሣጼን ጠልተኸዋል። በአፋም የተገለጸውን ጽሑፍ ወይም ህግን ጠልተሃል ይላል። ወአግባእከ ድኅሬከ ቃልየ፣ ቃልየንም ወደ ኋላ አምዘግዝገህ ጥለኸዋል እያለ ይወቅሳል እግዚአብሔር ማለት ነው። ልክ ህሊናዊ አምላክ ስለሆነ ይወቅሰዋል በህሊናው ማለት ነው። ለመሪ ከሳራቄ ትረውጽ ምስሌሁ፣ አማኝ ነኝ ብለህ ክርስቲያን ነኝ ብለህ ከተቀመጥክ በኋላ ሌባ ስታይ ደግሞ እሱን ትመስላለህ። እሱን ነው የምትመስለው፣ እሱን ትከተላለህ። ወረሰይ ከመክፈልተከ ምስለ ዘማውያን፣ እግዚአብሔርን አመልካለሁ ብለህ በንጽህና እኖራለሁ ብለህ መልሰህ ግን እድል ፈንታን ከዘማውያን ጋር አደረግ። ወይንም ደግሞ ህሊናህን ለእግዚአብሔር ሰጥቻለሁ ብለህ መልሰህ ጣዖት ከሚያመልኩት ጋር አንድ ትሆናለህ። አፉከ አብዝሃ ለእኪት፣ አፍህ ደግሞ ምንን አበዛ ይለ ክፋትን አበዛ። ወልሳንከ ጸፈራ ለህብል፣ አንደበትህ ደግሞ መደፋፈርን ታታ ወይም አዘጋጀ። ትነብር ወታምዮ ለውሁከ፣ ወንድምህን ቁጭ ብለህ ታመዋለህ ይላል። ስለዚህ አሁን ከርቱዕነት መውጣት ነው። ይሄ ቅድም የተነገረን ርቱዓዊ እምነት ይሄን አይፈቅድም። ቀጥታ እነዚህን ሁሉ በህሊናው ይወቅሳል፣ በተግባሩ ግን ይፈጽማል። በዚህ ሰዓት ኦርቶዶክሳዊነት መገለጫው በሱ ውስጥ የለም እንላለን። ስለዚህ ህሊናዊ ሚዛን መጠበቅ ያስፈልጋል። ይህ ኦርቶዶክሳዊነት መገለጫ ነው። ሁል ጊዜ ህሊናን ማዳመጥ። በነገራችን ላይ ቤተክርስቲያን ስንመጣ ትምህርቶቻችን በሙሉ ህሊና ላይ ነው የሚያመዝኑት። አሁን ለምሳሌ ተንሱ ለጸሎት ሲል ቁመን እያለን ተነሱ የሚባል ስብከት ምን ማለት ነው ስትሉ የህሊና ነው ማለት ነው። ህሊናን ነው ተነሱ የሚለን እንጂ አሁን ቁመናል። ቅዳሴ መሀል የሚቀመጥ ሰው የለም። ግን ተነሱ፣ እንዲያውም ይባስ ብሎ እለትነብሩ ተንስኡ ሲል ታገኛላችሁ። የተቀመጣችሁ ተነሱ ይላል። አሁን ቅዳሴ ላይ የተቀመጠ ሰው የለም። ግን የተቀመጣችሁ ተነሱ ማለት የህሊና ሚዛን የወደቀባችሁ አንሱት ህሊናችሁን። ስለዚህ እግዚአብሔርን ተመራምረን እንድረስበት አትበሉ፣ በህሊናችሁ አመስግኑት፣ ተነሱ ማለት ነበር። ለዛ ነው ወደ ምስራቅ ተመልከቱ ይላል። ወደ ምስራቅ ተመልከቱ። ህሊናዊ ሚዛንን ከጠበቅን በኋላ ደግሞ እውነተኛ ኦርቶዶክሳዊ ሚዛኑ ወደ ምስራቅ መመልከት ነው። ወደ ምስራቅ መመልከት ማለት በመሰረታዊ ትርጉሙ ምንድን ነው? ወደ ምስራቃዊት ህገ ወንጌልን ለመፈጸም ሁሌ ትጉ ማለት ነው። ስለዚህ ኦርቶዶክሳዊነት ሁሌ ህጉን ፈጸምኩ አልፈጸምኩ እያሉ መትጋት ነው። ወደ ምስራቅ መመልከት። ጌታም በኋላ የሚመጣው በምስራቅ ነው ይላሉ መጻሕፍት። ምስራቃዊት የሆነች ህገ ወንጌልን ለመፈጸም ሁሌ መመልከት የሚለው ነው። እንግዲህ በህሊናዊ ሚዛን መኖር ወደ ምስራቅ መመልከት። ምስራቅ ማለት ፀሐይ መውጫ ነው። ምስራቅ እመቤታችንም ትገለጻለች። የፀሐይ ጽድቅ የክርስቶስ መውጫ መገኛ ስለሆነች ወደ እሷም በቃል ኪዳኗ ተመልከቱ ማለቱ ነው። ሌላው ህገ ወንጌልን ፈጽሙ ማለት ነው። ስለዚህ ህገ ወንጌልን ቅድም መምህራችን የነገሩን በጣም የሚገርም ነው። ያ ማለት ወንጌልን በተመለከተ ለብዙ ሰዎች ግልጽ አይደለም። እግዚአብሔራዊ መልእክት ነው። እግዚአብሔራዊ መልእክት ግን አንዳንዶች የሚጠቅምና የሚጎዳ ነገር ለይተው እስከ ማስቀመጥ የደረሱ አካላት አሉ ማለት ነው። ከዚህ ውጭ ነን እኛ። በቃ እንዲህ አይደለንም። ለስጋ ፍላጎት የሚመር የሚመስለውን ነገር ትተን
ለስጋ ፍላጎት የሚጠቅም የሚመስለውን ህግ የምንቀበል ከሆነ ኦርቶዶክሳዊነት አይደለም። ወደ ምስራቅ ተመልከቱ ማለት በምልአት ተቀበሉት ነው ቀጥታ ማለት ነው። ስለዚህ ኦርቶዶክሳዊነት መለኪያ ነው፣ ይሄ መገለጫ ነው። በምልአት መቀበል፣ በጥቂት ጥቅሶች አለመንጠልጠል። ይህ አይነቱ በጣም አደገኛ አባዜ ነው በዚህ ዘመን። በተለይ ዓለማዊነት በውስጥህ እያለ ሁሉ ክርስቲያን መስለህ ለመኖር ትታገላለህ። ለምን? ጥቂት ጥቅሶች ስለያዝክ እነዛ ወደ መዳን የሚወስዱ ይመስሉሃል። ጥቂት ጥቅስ አይደለም የሚያድነን፣ ሙሉ ህግ ነው የሚያድነን። አዳኙ ነው። ለምሳሌ 10 ቃላት አሉ አይደል? ከ10 ቃላት አንዳንዱ ሰው እግዚአብሔርን አምልክ የሚለውን የያዘ ይመስለዋል። እንዲያውም ይሄን የያዙ መስሎ ብዙዎቹ እኛን የሚነቅፉም አሉ እንጂ ሌላ አምላክ አታምልክ እያለ እናንተ እንዴት አመልካላችሁ ብሎ ሁሉ ያላልነውን አምጥተው የሚጭኑ ሰዎች አሉ። ይሄ ስህተት ነው። ሌላውን አታምልክ ተብለናል፣ አዋና መልከም ጥሩ። ስሙን በከንቱ አትጥራ ያለውን ግን የሚፈጽመው ስንቱ ነው አሁን ነው። ለምን? ስሙን በከንቱ አትጥራ ማለት ለማማረር አትጥራ ነው። ለእግዚአብሔርን ያላማረረው ስንቱ ነው። ስለዚህ ኦርቶዶክሳዊ ማለት እሱን ብቻ እንደምታመልክ ስሙንም በማማረር አትጠራም። ወደ ህጉ ተመለከትክ ማለት ነው። ስለዚህ ወደ ህጉ መመልከት የሚለውን ያሳያል። እና ህሊናዊ ሚዛን እንጠብቃለን፣ ወደ ህጉ ቀጥ ብለን እንመለከታለን። ስለዚህ አሁን ህግጋቱን አንዱ ይጠቅመኛል አንዱ ይጎዳኛል በማይል ማለት ነው። ሰንበትን አክብር ካለ ህጉ ነው። እናት አባትን አክብር ካለ ህጉ ነው። አትግደል አትስረቅ ካለ ህጉ ነው። አታመንዝር ካለ በቃ ህጉ ነው። በሐሰት አትመስክር አለ ህጉ ነው። የሰው ገንዘብ አትመኝ አለ ህጉ ነው። ወንድምህን እንደራስህ ውደድ አለ በቃ ህግ ነው ማለት ነው። ከነዚህ መካከል አንዷን ትቼ 9ኙን ብፈጽም እንኳን ሊያድነኝ አይችልም። ለምን ቢባል 10 ቁጥሮች አሉ አይደል? አንድ ሰው ስልክ ስንደውል ከ10 ቁጥሮች አንዱን ትቼ 9 ቁጥር ብመታ አይደውልም። 10 ቁጥር እንኳን ማለት ነው። እንኳን አይደለም የእግዚአብሔር ህግ ሰው ሰራሽ የሆኑ ነገሮች እንኳን ያለ አንዱ አይሆንም። ለዛ ነው 09 ብለን 8 ቁጥር ጨምረን 10 አድርገን ነው ጥሪ የሚቀበለው። የምንፈልገውን ሰው የምናገኘው ማለት ነው። እግዚአብሔርንም የምናገኘው በእነዚህ ህግጋት ምልአታዊ ፍጻሜ ነው ማለት ነው እንጂ ከፍሎ በመቀበል ይሄ ይሻለኛል ይሄ አይሻለኝም በሚል አይደለም። ወደ ምስራቅ ተመልከቱ፣ ወደ ህጉ ተመልከቱ ሁሌ ማለት ነው። በህሊናዊ ሚዛን። ሶስተኛው ወደ ህጉ የተመለከተ ሰው ምንድነው የሚያደርገው? ሌላው ጸጸት ነው። ኦርቶዶክሳዊ መገለጫ ነው ይሄ። ሁሌ መጸጸት አለበት ኦርቶዶክሳዊ ሰው። አንድም ቀን መልካም ስራ ሰራሁ ብሎ ራሱን ግን ከመውቀስ ነፃ ሆኖ አያውቅም ኦርቶዶክሳዊ። ሁሌ ራሱን መውቀስ አለበት። ይሄ ወቀሳ ቀላል እንዳይመስላችሁ። ሐዋርያ ቅዱስ ጳውሎስ በአንደኛው ቆሮንቶስ 10 ላይ ወሰበኮነነ ለሊነ ርዕሰነ እምኢተኮነነ፣ በራሳችን ላይ ብንፈርድ ባልተፈረደብንም ነበር ይላል። ስለዚህ ሰው ሁሌም በራሱ ላይ መፍረድ ይሄ ኦርቶዶክሳዊ መገለጫ ነው። እንደውም በዚህ ዘመን እየጠፋ ያለው ደግሞ ይሄ ነው፣ በራሱ ላይ መፍረድ። ሊቁ ዮሐንስ አፈወርቅ ዳኛ ልትሆን ያምርሃል ይላል፣ ፈራጅ ልትሆን ያምርሃል። ስለዚህ በወንድም ላይ ከመፍረድ ነፃ ሁንና እቤት ገብተህ ወንበር አዘጋጅተህ ቀን ሙሉ ስትሰራ የዋልከውን ቁጭ ብለህ በራስ ላይ እየፈረድክ ማምሸት አለብህ ይላል። ልጆችም እንዳይገቡ በር ዝጋ፣ ቴሌቪዥንም እንዳይኖር ዝጋ። ከዛ ገባ ብለህ እስኪ ራስን መፍረድ። ዛሬ ምንድን ነው ያደረከው? ቢሮ ላይ፣ ንግድ ላይ፣ ምን ላይ፣ በወንድምህ ላይ እንዲህ መፍረድ። ይሄ ኦርቶዶክሳዊነት ነው። አባ ዮሐንስ ሐጺር የተባለ አንድ የትህትና ሰው ነበረ። እሱ ምን እንዳለ ታውቃላችሁ? ራስን መውቀስ የሚባለውን ትንሹን ተመልከቱ። ራስን መውቀስ የሚባለውን ትንሹን ሸክም አንዘግዝገን ጥለን ወንድምን መውቀስ የሚባል ትልቅ ሸክም ተሸክመናል ይላል። አያችሁ፣ ኦርቶዶክሳዊ ሰው በራሱ ነው የሚወቅስ እንጂ በሌላው አይወቅስም፣ ጭራሽ በሌላው አይፈርድም። ለዛ ነው ክርስቶስም በወንጌሉ ላይ ማቴዎስ 7 ቁጥር 1 ላይ ኢትኮንኑ ከመ ኢትኮነኑ፣ እንዳይፈረድባችሁ አትፍረዱ ይላል። በዛ ሰፈርክሙ ይሰፍሩ ለክሙ፣ እናንተ በፈረዳችሁበት ፍርድ ይፈረድባችኋል በማለት ይናገራል። ስለዚህ ኦርቶዶክሳዊ መገለጫ ህሊናዊ ሚዛንን መጠበቅ፣ ወደ ህጉ መመልከት በተመለከት ነው። ልክ ደግሞ ሁሌ ቃሉን ስንመለከት እኛ እንድንወቅስ ነው የሚያደርገን። መስታወት የሚያይ ሰው የራሱን ክፍተት አይደል የሚመለከት? ልክ ህጉን የሚመለከት መጽሐፍ ቅዱስ የሚመለከትም ሰው የራሱን ክፍተት ይመለከታል። ከክፍተቱ የተነሳ ራሱን ይወቅሳል ማለት ነው። ታዲያ ራስን መውቀስ ከምን እንደሚያድን ታውቃላችሁ? የሚገርመው ከውዳሴ ከንቱ ያድናል፣ ከትዕቢት ያድናል። አንድ ሰው ሊያከብር መጥቶ እንኳን አንተ እኮ እንደዚህ ነህ፣ ትልቅ ሰው ነህ፣ የከበርክ ነህ ወዘተ ሲል ውስጣችን ራሳችን ስለሚወቅስ አንቀበለውም። በዚህ ሰዓት እንድናለን ማለት ነው። አለበለዚያ ግን ውስጣችን ስለማይወቅስ
በላይ የሚመጣውን ውዳሴ እንቀበለዋለን። ስንቀበል ጌታ ደግሞ ምን ብሎ ይፈርዳል ማለት ነው? ነሱ እሴቶሙ ዋጋችሁን ተቀብላችኋል ከሰው ብሎ ያቆማል ማለት ነው። በሞያችን፣ በሀብታችን፣ በጉልበታችን፣ በእውቀታችን ምስጋና ሲመጣ የማንቀበል የምንሆነው ውስጥ ወቀሳ ሲኖር ነው። በውስጣችን ካለው ወቀሳ ነፃ እስከሆነ ድረስ ሁሌም ውዳሴ ከንቱን እንቀበላለን። ውዳሴ ከንቱን በተቀበልን ቁጥር ደግሞ ከእግዚአብሔር ዋጋ እንወጣለን ማለት ነው። ይሄን ኦርቶዶክሳዊነት ደግሞ ከዚህ ነፃ መሆን ነው። ከእግዚአብሔር ዋጋ ለማግኘት ከዚህ ዓለም ዋጋ ነፃ መሆን የሚመለከት ነው። ስለዚህ መገለጫችን ወቀሳ ነው። ከወቀሳ ነፃ መሆን የለበትም ሰው። እቺ በተለይ ኦርቶዶክሳዊ አእምሮ መጠበቅ አለባት። በዚህ መልክ ስንወቅስ ነው። ከዛ ሌላኛው በዚህ ወቀሳ ብቻ መኖር ሳይሆን ደግሞ መናዘዝ ይጠይቃል። በቃ ከፍ ያሉ ጉድለቶቻችን በንስሐ አባት ስር መናዘዝ። ይሄ ጸጸት ወዴት ያደርሳል? ወደ መናዘዝ። በቃ ይሄ ነው። ያለ ካህን እንደማይዳን ነግሮናል። አሁን አንዳንዶች ካህን እንደማያስፈልግ ለመናገር ለራሱ ለእግዚአብሔር እነግራለሁ ሲሉ ይደመጣሉ። አይደለም። እግዚአብሔርማ ሳንሰራው ያውቃል። ሳንሰራው ለምታውቀው ለእግዚአብሔር ምን ትናገራለህ? ሳልሰራው ያውቅ የለ እንዴ? ሳላስበው የማስበውን ያውቃል። ሳላደርገው የማደርገውን ያውቃል። እምቅድመ ህሊና ኩሎ ያአምር አይደለም እንለው? ከሐሳብ በፊት አለ ሐሳብን ያውቃል ይላል። ስለዚህ ከሐሳብ በፊት ሐሳቤን ካወቀ አስቤ የፈጸምኩትን ነገር ለእግዚአብሔር እንዴት እነግራለሁ? ለማን የምናገረው? ለካህን። ለምን? መሰረታዊ ቁልፉ ምንድነው ካላችሁ የዚህ የንስሐ ውስጣዊ ፍልስፍናው መናዘዝ ትልቅ የኃጢአት መፋቂያ መስመር ነው። ለምሳሌ ሰው በነፍስ በስጋ ውስጥ ነው ያለ፣ ተዋህዶ ነው ያለ። ስጋ ተግባራዊ ድርጊት መፈጸሚያ ነው። ነፍስ ደግሞ የድርጊት ማውጠንጠኛ ነው። ማሰብ በአእምሮ ውስጥ ይታሰባል፣ በስጋዊ አካል ይፈጸማል። በዚህ ሰዓት ይሄ ሰው በመንፈሱም ረክሷል፣ በስጋውም ረክሷል። ስለዚህ ስግደት ቢሰግድ ስጋውን ብቻ ነው እየቀጣ ያለው፣ ቢጾም ስጋውን ብቻ ነው እየቀጣ ያለው። እንደዚሁ ቁሞ ቢያድር ቢያለቅስ ስጋውን ብቻ ነው እየቀጣ ያለው። ነፍስ ከመርከሷ ነፃ አይደለችም። ታዲያ ይችን ነፍስ ከርኩሰቷ ነፃ ለማድረግ መድኃኒቱ ምንድነው? ለሷ ቅጣቷ ምንድነው ከተባለ ኃጢአት ስንሰራ ያላወቀ ያላየ ካህን አለ። ሰው እንዲያይ ተሸሽገን ስለሆነ የሰራ ነው። ቀጥታ ለማያውቅ ግን ሰምቶ ሊያሳፍረን ለሚችል እንደኛ ላለ ባህሪ ላለው ሰው እንሰጣል፣ እንነግረዋለን ማለት ነው። ስንነግር ነፍሳችን ትጸጸታለች፣ በጣም ታፍራለች። ይህ ማፈር የነፍስን ርኩሰት ያነጻዋል ማለት ነው። ይሄ ነው። ቢጾምማ ነፍስ አትበላም እኮ ጥንቱንም፣ ቢሰግድም ነፍስ አትደክምም። ቅጣቷ መፍራት ነው፣ ማፈር መሸማቀቅ ነው። ስለዚህ መናዘዝ ያስፈልጋል። ምንለው ዝም ብለን አይደለም። ቀጥታ ማለት ሂድ ራስህን ለካህን አስመርምር ማለት እኮ ነው። አስመርምር ማለት ካህኑ ይመረምረዋል ማለት ነው። ስለዚህ ነው አንዳንድ ሰው በስጋዊ ህመሙ አካሉን በሙሉ ለዶክተር ገልጦ ያሳያል። በኃጢአቱ ጊዜ ግን የነፍሱን ኃጢአት ለካህኑ ገልጦ ማሳየት የሚፈራ ሰው አለ። በዚህ መዳን አይቻልም። በኋላ ከምናፍር አሁን ማፈር ማለት ነው። ስለዚህ ኦርቶዶክሳዊነቱ በኋላ ከማፈር አሁን የማፍርበት ነው ማለት ነው። በቃ አሁን አፍሬ ማለፍ አለብኝ። መሸፋፈን ህመምን መደባበቅ ፈውስን አያመጣምና ለዚህ ነው ኦርቶዶክሳዊነት መገለጫው በህሊናዊ ሚዛን እንኖራለን፣ ወደ ህጉ እንመለከታለን። በዛ ተግባራዊነት ነው ራሳችን በመውቀስ የምንገኘው። ከዛ በኋላ እንናዘዛለን። ኦርቶዶክሳዊ መገለጫ ይባላል። በእንደዚህ አይነት ሌላኛው እውነተኞችን መቀበል ኦርቶዶክሳዊ መገለጫ ነው። ይህ ብቻ አይደለም። አንዳንዱ ቢያለቅስ ምን ቢል ደግሞ በቅዱሳን ላይ መጠራጠር፣ እውነተኞችን መጠራጠር በኦርቶዶክሳዊነት የለም። በቅዱሳን ላይ መጠራጠር አይቻልም። ህብረቱ እሱ ነው። ለምሳሌ አንድ ግንብ አለ፣ ብዙ ድንጋይ ነው የተከመረበት። በጣም ጥሩ። አንዱ ድንጋይ ሌሎቹን ድንጋይ ቢነቅፍ እዛ ቆሞ መኖር ይችላል? አይችልም። ስለዚህ ክርስትና ወይም ኦርቶዶክሳዊነት በቅዱሳን ህብረት መኖር አይደል? ከዛ ህብረት አንዱ መጥላት፣ ቅዱሳን መንቀፍ፣ እንደኔ ናቸው፣ ተራ ሰው ናቸው፣ በቃ እኔ ብሎ ካሰበ ከህብረቱ እየወጣ ነው ማለት ነው። ከፍቅሩ እየወጣ ነው ማለት ነው። ስለዚህ ይሄን ህብረት ይጠብቃል። እውነተኞቹን ቅዱሳንን ይቀበላል። ለዛ ነው ቅዱሳንን ማክበሩ የእግዚአብሔርን ክብር የሚያጎድል እንደሆነ የሚሰማው ኦርቶዶክሳዊ ሊሆን አይችልም። የሚነሳ ክብር ያለው አይደለም እግዚአብሔር። እንዲያውም የበለጠ ቅዱሳንን ስናከብር የበለጠ ክብሩን የምንገልጽበት ነው መገለጫው ማለት ነው። እናቱን ስናከብር ልጇ የሚዋረድ እንደሆነ የሚሰማውም ካለ ስህተት ነው ማለት ነው። ስለዚህ ቅዱሳን ማክበር
እና ኦርቶዶክሳዊ ማለት ቅንነትን፣ መልካም አመለካከት የተሞላበትን እምነት የምንገልጽበት ነው ማለት ነው። እሺ መምህራችንን እግዚአብሔር አምላክ ቃሉን ያሰማልን። መምህሮቻችንን ዲያቆን በረከት አዝመራውንም መምህር መዝገበ ቃልንም በሚገባ ነው መልሱ የተመለሰው። መልሱ ሲመለስ ግን ዝም ብሎ ዝሩ ሆኖ ተበትኖ የሚቀር ሳይሆን በልቦናችን እርሻ ላይ ተዘርቶ ፍሬ ማፍራት የሚገባው መሆን አለበትና ቃሉን ሰምተን ተግባሩን እንድንፈጽም አምላካችን እግዚአብሔር ይርዳል። መምህሮቻችንን ቃሉ ታሰማልን። ሁለተኛው ጥያቄ መምህር መዝገበ ቃል ይመልሱታል። በትምህርታቸው ላይ ቅድም አስተውላችሁ ከሆነ በተደጋጋሚ እያነሱት ነበርና የልጆች አስተዳደግን በተመለከተ እንደዚሁ ትዳርንም በተመለከተ ጥቂት ነገር ነካ ለማድረግ ሞክሯል፣ ወቅሰውናል። ግን በሚገባ ደግሞ ልንገሰጽበት የሚገባ አንድ ጥያቄ እናክላለን። በዚህ ላይ ጥያቄው ምንድን ነው? በእውኑ ኦርቶዶክሳዊ ትዳር እንዴት መመራት አለበት? ለምንድን ነው ይህን ጥያቄ በየሀቢረው ደግመን ደጋግመን የምናነሳው? መሰረታዊ ነገር ስለሆነ ነው። ኦርቶዶክሳዊ ቤተሰብ፣ ኦርቶዶክሳዊ የልጆች አስተዳደግ ካሌለ በስተቀር ምን የለም? ሃይማኖት የለም፣ ቤተክርስቲያን የለችም። እና ትልቁ መሰረት ስሩ በኦርቶዶክሳዊ ቤተሰብ ስለሆነ በዚህ ላይ አበክረን አጥብቀን ሁል ጊዜ እናሳስባለን። ለዛ ነው ጥያቄውን ዛሬ የምናነሳው። ኦርቶዶክሳዊ ትዳር እንዴት መመራት አለበት? ልጆችስ በጣም የተቸገርንበት የሁላችንም ቤት የተቸገርንበት ጉዳይ ስለሆነ ነው። ልጆቻችንን እንዴት ማሳደግ ይገባናል፣ ኦርቶዶክሳዊ ልጆች እንዴት ማደግ አለባቸው የሚሉትን አጽንኦት ሰጥተው መገሰጽም ካለብን መገሰጽ፣ መመከርም ካለብን መመከር የሚገባን ጥያቄ ስለሆነ እሱን እናነሳለን። መምህር የኔታ ይቀጥሉ። እሺ መምህር በሚገባ ኋላ ያዩታል። እኔ እንደ ኦርቶዶክሳዊ ትዳር ጋር ተያይዞ የዘመናችን ትልቁ ፈተና ይሄ ነው። የሚያገቡ እንጂ የሚግባቡ ባለትዳሮችም እየታጣ ያለበት ዘመን ነው። ያገባሉ፣ ይፋታሉ። በጣም ከባድ ፈተና ነው። ሁሉም ኦርቶዶክስ ሊረዳው የሚገባው እዚህ ላይ ነው። መጀመሪያ ኦርቶዶክሳዊ ትዳር ማለት በራሱ ቅድም ኦርቶዶክሳዊነት ርቱዕነት እንደሆነ ሁሉ እምነታችን ትዳሩም ኦርቶዶክሳዊ መሆን አለበት ነው አይደል? ስለዚህ ኦርቶዶክሳዊን ነን ካል ትዳራችን ምን መሆን አለበት? ኦርቶዶክሳዊ የቀና መሆን አለበት ነው። እምነታችን የቀና ነው እንዳል በኦርቶዶክሳዊ ትዳራችንም በዛው ቀናነቱ መቀጠል አለበት እንጂ የምናመልከው እግዚአብሔር እውነተኛ ነው የምንኖረው ትዳር ውሸተኛ ነው የሚባል ታሪክ መፈጠር የለበትም። እንደዛ ከሆነ ኦርቶዶክሳዊ ትዳር ቅንነት ያለበት፣ መልካም አመለካከት ያለበት፣ መልካም ሰቤ ያለበት ትዳር ነው። የሰው ልጅ 3 የማይቀሩ ሁነቶች አሉ በህይወት ውስጥ። አንደኛው መወለድ ነው። ሁለተኛው መጋባት መውለድ ነው። የተለየ ዓላማ ኑሮት ደግሞ ከዓለም የሚወጣ እስከሌለ ድረስ። ሶስተኛው ከዚህ ዓለም በሞት መሸኘት ነው። እነዚህ 3ቱ አይቀሩም አይደል? ስለዚህ ከሆነ የትዳር ህይወት በክርስትና ጊዜ በማዕከላዊ እድሜያችን የምናገኘው ትልቅ ተቋም ነው ማለት ነው። ትዳር ተቋም ነው፣ ኦርቶዶክሳዊ ተቋም ነው ማለት ነው። ትልቅ ብዙ ማህበረሰብ የሚፈጠርበት ተቋም። ተቋምነቱ ራሱ መጀመሪያ ባሉ ሁለቱ አንድነት ይመስረት እንጂ ብዙ አባል የሚፈጠርበት ተቋም ነው። ታዲያ እንደዚህ ከሆነ ይህንን ኦርቶዶክሳዊ ትዳር እንዴት መምራት አለብን ከተባለ አንደኛ የትዳሩን ዓላማ መረዳት። በቃ አንደኛው አሁን የብዙ ሰው ችግሩ ትዳርን ሳይረዳ ነው ወደ ትዳር የሚገባው። ወይ ጊዜያዊ ስሜት ይገፋፋዋል፣ ወይ ደግሞ የሆነ በሌሎቹ ትዳር ሊቀና ይችላል። በእንደዚህ አይነት ሁኔታ ዘው ብሎ ይገባል። በኋላ ደግሞ እንዲህ ነው እንዴ እያለ ወደ ማማረር ይመጣል። ከዛ በኋላ ውስጥ ገብቶ በጣም አደገኛ ወደሆነ ስሜት ይገባል። ስለዚህ መጀመሪያው የትዳሩን ዓላማ መረዳት። የትዳር ዓላማው ምንድነው ካልን መዳን ነው። ሌላ ዓላማ የለውም ትዳር። የምናገባው ለመዳን ነው። እስኪ ይሄንን ቃል እስኪ በሉ። የምናገባው በሉ እስኪ ለምንድን ነው?
በቀችን እንዳትረሱ። አያችሁ፣ አንዲት ሴት ባል የምታገባው ለመዳን ነው። አንድ ባል ሚስት የሚያገባ ለመዳን ነው። ተመልከቱ። ዓላማውን መረዳት ማለት ለመዳን እንደምንጋባ መረዳት አለብን ማለት ነው። ስንፋታ ያ መዳን እንደጎደለ መታወቅ አለበት ማለት ነው። ያ መዳን እንደቀረ እናውቃለን ማለት ነው። ሚስትህ ለመዳንህ ወሳኝ ናት እያልኩ ነው ያለ። አየህ፣ ባልሽ ለመዳንሽ ወሳኝ ነው እያልኩ ነው ያለ። ለመዳን ነው ዓላማው ማለት ነው። መንገዱ ግን 3 ነው። የትዳር መንገዱ ወደ መዳን የሚወስደን ግን 3 ድርጊቶችን ለማድረግ ነው። አንደኛው ከዝሙት ለመጠበቅ ጥሩ የምንድነው? ከዝሙት ስንጠበቅ አይደል? መልካም። ሁለተኛው ዘር መተካት፣ ለመንግስተ ሰማይ የሚበቁ ልጆችን ማፍራት፣ ይሄም የመዳን መንገድ ነው። ሊቀርም ይችላል፣ ይሄ አይታወቅም፣ ምክንያት ያጋጥማል። ስለዚህ ዘር መተካት ዓላማው አይደለም። ለምን? የትዳር ዓላማ ዘር መተካት ቢሆን ኑሮ ዘር ያልተኩ በትዳር የሚኖሩ አሉ። እነዚህ ምን ይሆኑ ነበር? ትዳራቸው ዓላማ የለሽ በተባለ ነበር። ስለዚህ ግን መዳን ስለሆነ ልጅ ባይወልዱም ይድናሉ ማለት ነው። አለመውለዳቸው የኃጢአት ምክንያት አይደለም። ልጅ አለመውለዳቸው አያስኮንናቸውም ማለት ነው። ትዳርን እስከዚህ ነው ከፍ ብላችሁ መረዳት ያለባቸው። ብዙዎች ትዳራቸውን የሚፈቱት ልጅ ባለማግኘታቸውም ጭምር ስለሆነ ማለት ነው። አንዳንዱ በገንዘብ ምክንያት ነው፣ አንዳንዱ በልጅ ምክንያት ነው፣ አንዳንዱ በተለያየ በግሉ አመል ምክንያት ነው። ስለዚህ ለመዳን ዘር መተካት ወሳኝ ግዴታ አይደለም። እኛ አይደለንማ፣ ስራው የኛ አይደለም። ባልና ሚስት በምንጣፍ አንድ ይሆናሉ። ዘርን ልጅ ወደ ማድረግ ወይም ሰው የሚያደርግ ግን የሚፈጥር ግን እግዚአብሔር ነው። ስለዚህ ነው ናሁ ውሉድ ጸጋሁ ለእግዚአብሔር፣ እነሆ ልጆች የእግዚአብሔር ስጦታ ናቸው በማለት እግዚአብሔር ይናገራል። ልጅ አልሰጠም ማለት ግን ሰዎቹ አይድኑ ማለት አይደለም። እንዲያውም የወለዱት ልጆቻቸውን በአግባቡ እስካላሳደጉ ድረስ ተጠያቂ ናቸው በልጆቻቸው። እነዚህ ደግሞ ትዳራቸውን አክብረው በመኖራቸው የሚድኑ ናቸው ማለት ነው። ሶስተኛው መረዳዳት የሚባለው ነው። መረዳዳት ማለት ቀላል እንዳይመስለን። አፋዊ መረዳዳት አለ፣ ውስጣዊ መረዳዳት አለ። አፋዊው መረዳዳት ማለት በውጭ የሚሰሩ ስራዎች አሉ፣ በቤት ውስጥ የሚሰሩ ስራዎች አሉ። በእነዚህ ተረዳድቶ መኖር ነው። ውስጣዊ መረዳዳት ማለት ግን የእሷን ችግር እሱ መሸከም፣ የእሱን ችግር እሷ መሸከም። ለምን? አንድ አካል ሆነዋልና ነው። ኦርቶዶክሳዊው ትዳር አንድ አካል መሆን ነው። አንድ አካል መሆን ማለት ደግሞ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ይሆናሉ ማለት ነው። እንደ አንድ ህይወት ነዋሪ ይሆናሉ ማለት ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው? ችግርን አለመረዳት የለም ማለት ነው። በቃ የባሏን ችግር የማትረዳ ከሆነች ኦርቶዶክሳዊ ትዳር ምን ሆኗል? ፈርሷል። አብሮ ቢኖሩም እንኳን ፈርሷል። የሚስቱን ችግር የማይረዳ ከሆነ አብሮ ቢኖርም እንኳን ትዳሩን አፍርሷል። መጀመሪያ የምንገባው ወደዚህ ትዳር ቃል ገብተን ነው። በእግዚአብሔር ፊት ቃል ገብተን ሰነፈች፣ ጠቆረች፣ ከሳች፣ መከነች ብዬ ላልተዋት እግዚአብሔር ምስክሬ ነው ብለን ቃል እንገባለን በእግዚአብሔር ፊት። ይህንን ቃል ማፍረስ አይቻልም። 10 አመሏ ጠባይዋ ቢቀየርም እንኳ ወደ እግዚአብሔር እንጮሃለን አመሏ እስኪስተካከል። ባል በተመሳሳይ ወደዚህ ሐሳብ ቢገባ ሴት ወደ እግዚአብሔር በመለመን ባሏን ማስተካከል እስከዚህ ሰማዕትነት ይፈጽማሉ እንጂ እንደዚህ ነው አይረዳኝም እንደዚህ ነው ብሎ ይኸው መፍታት የልጅ ጨዋታ ከመህንጻ ደቂቅ ኮነ መቅሰፍቶሙ። ህይወታቸው እንደ ህፃናት ቤት፣ ህፃናት ሲሰሩ ይውላሉ፣ ማታ ወደ ቤታቸው አፍርሰው ይሄዳሉ። እንደዚህ አይነት ትዳር መሆን የለበትም። በደንብ ልንገሰጽ የሚገባው ነገር ቢኖር ትዳር ላይ ነው። አሁን እንዲያውም ትልቁ ቤተክርስቲያናችንንም የሚሸከመው የሚጥለው ይሄ ትዳር ነው ከተቋምነቱ የተነሳ። ስለዚህ የትዳር ዓላማውን መረዳት መዳን ነው ብሎ መረዳት መቻል አለበት። ይሄንን አሁን እንያዝና ሌላ ምሳሌ ልስጣችሁ። አንድ መነኩሴ ገዳም ገባ። ከእግዚአብሔር ጋር ቃል ገብቶ ቆብ አደረገ፣ መነኮሰ። ያን ቆብ ጥሎ ወደ ዓለም ቢመጣ ምን ይሰማቸዋል? እስኪ ይሄን ሰው ብታገኙ ምን ትላላችሁ? እዚህ ዝም ብሎ ዓለም ላይ አይኖርም ነበር? ዝም ብሎ አሁን እንደ ቆብ ጥሎ ሊመጣ ብሎ የማይፈርድ ከእናንተ ማን ነው? ኧረ እንላለን። በጣም ጥሩ ላሳያችሁ። እሱ ቃል ገብቶ ቃሉን አፍርሶ በመምጣቱ ፈረድንበት። እሺ
ሚስት ያገባውስ ያዕቆብ እንዳደረገ ለመዳን እንዳሰበ ያገባው ለመዳን አልነበር? አዎ ቃሉን ማፍረሱ እኮ ያው ነው። ምን ለየው? ቃል ማፍረስ ነው፣ ቃል ማፍረስ ነው። መንኩሶ ቆብ መጣልና አግብቶ መፍታት አንድ ናቸው። መለየት ይቻላል? አይቻልም። ሁለቱም ቃል ነው ያፈረሱት፣ ሁለቱም ማለት ነው። ስለዚህ ኦርቶዶክሳዊ ትዳር ዓላማን በመረዳት መመራት አለበት ማለት ነው። ዓላማውን የተረዱ ሰዎች ደግሞ ምን ይኖራቸዋል ማለት ነው? ነገሮችን ኃላፊ ይሆናሉ። ነገርን ማለፍ። በትዳር ላይ የሚከሰቱ ፈተናዎች አሉ። አንዳንዶቹ አፍአውያን ናቸው፣ አንዳንዶቹ ደግሞ ውስጣውያን ናቸው። አፍአዊ የምንለው ፈተና ከማህበረሰቡ፣ ከጎረቤት፣ ከልጅ፣ ከዘመድ፣ ከአዝማድ የሚመጣ ፈተና ነው። ይሄንን ማለፍ መሰናክሉን ዓላማውን ስለተረዳው ምን አድርግ አልፋለሁ። ስለዚህ ሶስተኛ ጣልቃ ገብን ነገር አለመቀበል። እነሱ የሚያመጡትን ትዳር እንድንፈታ የሚገፋፉትን ለኛ ያሰቡ የሚመስሉ ሰዎች የሚያመጡትን አንቀበልም ማለት ነው። ለምን? ዓላማውን ስለተረዳው። ስለዚህ ከሶስተኛ ጣልቃ ገብ አካል የሚመጣን ሐሳብ ትዳራችን የሚጠቅም ምክር ከሆነ ልንቀበል እንችል ይሆናል። ከዛ ውጭ ግን እንድንፋታ፣ እንድንለያይ፣ ሚስት ባልዋን እንድታማው፣ እንድትጸየፈው የሚያደርግ ባል ሚስቱን እንዲያማት፣ እንዲጸየፋት የሚያደርግ ሐሳብ አንቀበልም። ይሄን ልብ ማለት ያስፈልጋል። ለሚስቱ ከሱ በላይ የሚቀርብ ሌላ አዛኝ የለም። ለባሏ ከሷ በላይ የሚቀርብ ሌላ አዛኝ የላትም። እናት አባቱም ሊሆኑ ይችላሉ። እናት አባት ራሱ በትዳር ውስጥ ጣልቃ ገብተው ሊያፈርሱ አይችሉም። ለምን? ከአባቷ በላይ ባሏ ለሷ የከበረ የተወደደ አንድ ከሷ አካሏ ጋር የሆነ የሷ አካል ነው። ከእናቱ በላይ ሚስቱ ለእርሱ የከበረ የተወደደች አካሉ ናት። ይሄንም ብዙ ባለትዳር አያውቁ። ከባልሽና ከአባትሽ ተብላ በተጠየቅ እዚህ መሀልም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው? ይሄ እውነት ነው። ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል ነው። አንድ ወንድ በተመሳሳይ ከእናትህና ከሚስት ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ህይወት ይፈጸም። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ አላምንም፣ ከባሌ ውጭ ሌላ አላምንም ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑ እንዳንክ ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ
ተክለ ቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ በጣም ማለት ነው። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳርን ጀምሮ ነው። ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸውን ነው እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳርም ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም፣ ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው። በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ ወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። አያችሁ፣ ዲያብሎስ ምክሩን የሚቀበሉትን ስለሚፈልግ ይጨምራል ማለት ነው። ከዛ ሌላ ተንኮል እየጨመረ በውስጣቸው በቃ ስልክ ላይ ወደ መጎርጎር፣ ሚሴጅ ወደ ማየት፣ ማን የደወለልህ፣ ማናት፣ ማን ነው ወደ መበባል ይገባሉ ማለት ነው። እዚህ ደረሰ ማለት ትዳሩ ሁሌ የሚኖረው በምንድነው ማለት ነው? በዘበኛ ነው ማለት ነው። በዘበኛ የሚኖር ትዳር ደግሞ ትዳር ሊሆን አይችልም። ዘበኛው ሲሞት ምን ይሆናል? ነገሩ ያልቃል። አያችሁ፣ በዘበኛ ትዳር አይሆንም። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቂም። አንቺ ታማኝ ሆኜ ድርሻሽ መታመን ነው፣ ቅናት አይደለም ድርሻሽ። በቃ ለባልሽ ታማኝ ነሽ አዎ ካልሽ መዳኛሽ ይሄ ነው። እሱን የመጠበቅ እሱን የማስቀናት እንደገና ወይ በሱ የመቅናት አይደለም። በቅናት ምንም አይነት የመዳን መንገድ አይመጣም። ጥላቻ ብቻ ነው እየበዛው የሚመጣው። ቅናት ጥላቻን ይወልዳል። ጥላቻ ደግሞ ግድያን ነው የሚወልደው፣ መፋታትን፣ መለያየትን ይወልዳል ማለት ነው። ስለዚህ ውስጥ ፈተና ምን ያህል እንዳደጋያችሁ። አሁን ደግሞ በተለይ ከተማ ቤቴው ትውልድ በዚህ የተፈተነ ነው። ዘመናዊነቱ በራሱ ይፈትነዋል። በቃ ይሄን መሰናክል ማለፍ በክርስትና አብሮ በመቁረብ ተመልከቱ፣ በመሰለ ወደ ህይወት በመቅረብ ይሄ ነው ትዳርን የሚያጸናው። ስጋና ደምን መቀበል። አንገትሽ ላይ ገመድ ቢገባ እንኳ ከባልሽ ውጭ ለሌላ ጭንሽን እንዳትገልጪ ማሳመን አለብሽ ለራስሽ። ይሄ ነው በቃ ክርስቲያን ማለት ይሄ ነው። ይሄ ነው ትዳር ማለት ለማዳን የሚያበቃው። አያችሁ። ስለዚህ ውስጣዊ የጥላቻ መንፈስ አደገኛ ነው። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ መድኃኒቱ ይሄ ነው። በስጋና በደም ማስወገድ፣ በክርስቶስ ስጋና ደም በክቡሩ መክበር በቅዱሱ መቀደስ ያስፈልጋል ማለት ነው። ስለዚህ ነው ውስጣዊ መሰናክልን ማለፍ። ስለዚህ የዘላለምን ድህነት መረዳት፣ ዓላማን መረዳት፣ ውስጣዊና ውጫዊ መሰናክሎችን ማለፍ፣ ከዛ በኋላ በምስጢራት መምራት። በቃ ትዳር በምስጢራት መመራት አለበት። የንስሐ ህይወት፣ የቁርባን ህይወት ይህን ምስጢራት ናቸው። በእነዚህ ትዳሩ መመራት አለበት። ታዲያ በእንደዚህ አይነት የሚመራ ትዳር የልጆች አስተዳደጉ ምን ይሆናል ማለት ነው? በቃ በሚተማመኑ ባልና ሚስት፣ በሚቆርቡ ባልና ሚስት፣ በሚፋቀሩ ባልና ሚስት የሚመጡ ልጆች በቃ አለቀ። ቤታቸው ውስጥ ትምህርት ቤት አለ ማለት ነው። በቀላሉ ማለት ነው።
የእናታቸውን የፊት ፈገግታ ይመለከታሉ። የአባታቸውን ለእናታቸው የሚሰጠውን ፍቅር ያያሉ። ይሄን እያዩ ያደጉ ምንም አይነት ምንፍቅና፣ ምንም አይነት ክደት፣ ምንም አይነት ተንኮል አያታልላቸው። አያችሁ። ስለዚህ ልጆቻችን አንደኛ የሚያዩት ከኛ አርአያ ነው። በቃ አርአያ መሆን ነው። ሌላው ግን 3 ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። 3 ነገሮች ምንና ምን አርአያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸውም። ኧረ እኔ እወዳቸዋለሁ እንዲሁ በቃ ስፍስፍ ነው የሚለኝ፣ በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ለአእምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ ከኔ የተወለደው ልጅ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉ ነው ያለ። በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ሕይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይህማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወጪ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪ እንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አርአያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር። በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ፣ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መመራት አለበት። ትልቁ ግን አርአያ ሆኖ ማሳየት፣ ከዛ ጸሎት በጣም አርአያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ፣ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአርአያነት ማሳደግ ይኖርብናል ማለት ነው። እሺ በሉ።
ቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለናል። በቃ ይሄ ነው። ልጄ ባንተ ተጠያቂ ነኝ፣ ልጄ ባንቺ ተጠያቂ ነኝ ማለት አለብን። ይሄ ነው። ስለዚህ ኦርቶዶክሳዊ ትዳር እርስ በርስ ባለ ፍቅርና በልጆቻችን ላይ ያለ የምንሰራው ትልቅ ትኩረት ነው ማለት ነው። መምህራችን ይጨምራል። ከዚህ በላይ የሚባል ነገር አለ? እሺ ከማለት በላይ የሚባል ነገር አለ? መምህራችን በጦም አንደበት ከቃል በላይ በሚሆን ለተግባር በሚያነሳሳ ሁኔታ ነው እና መልሱን የመለሱልን። መምህር በእውነት እግዚአብሔር ይስጥልን። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ትዳር ለምንድን ነው አሉን? ለምንድን ነው አሉን? ከዛ መጨረሻ ላይ ምናል? ስለ ልጆች ካስተማሩን በኋላ እሺ አልን አይደል? ስለዚህ የተማርነውን ወደ ተግባር ወደ ምግባር እንድንለውጥ እግዚአብሔር አምላካችን ይርዳን። በዚህ አሁን በተነሳው ጥያቄ ላይ መምህራችን ዲያቆን የሚጨምሩት ነገር ካለ ይጨምራሉ። ግን እኔ ሶስተኛውንና የመጨረሻውን ጥያቄ አስከትዬ ጠይቃለሁኝ። ሶስተኛው ጥያቄ ምንድን ነው? በቤተ ክርስቲያናችን በቅዳሴ ላይ መካከለኛው ላይ ካህናት ምን ይላሉ? ንጹሕ ያልሆነ ከቁርባኑ አይቀበል ይላሉ። ወደ ቁርባኑ ምን አይበል አይቅረብ ይላሉ። እችን አመክንዮ ብዙ ምዕመናን እንደ አጋጣሚ ተጠቅመው ምን ያደርጋሉ? እኔ ንጹሕ አይደለሁም ወደ ቁርባኑ ልቀርብ ምን አይለኝም ይላሉ። አይገባኝም እያሉ ምን አይነት ትሕትና እንለዋለን? አንዳንድ ጊዜ በጣም የወረደ ትሕትና ማለት ነው። የወረደ ትሕትና እናሳያለን እና ከዚህ አንጻር አባባሉ መሰረታዊ ትርጓሜው ምንድን ነው የሚለውን ንጹሕ ያልሆነ አይቅረብ የሚለው መሰረታዊ ሀሳቡ ምንድን ነው የሚለውን ጥያቄ እንጠይቃለን። ሁለተኛ ላይ ምንድን ነው የምንለው? ብዙዎች ወደ ቅዱስ ሥጋው ወደ ክቡር ደሙ ላለመቅረብ እንደ ምክንያት የሚያነሱት ሀሳብ ምንድን ነው? ከቁርባን በኋላ ስለሚደረጉ ጥንቃቄዎች በጣም አስጨናቂዎች ናቸው። ለምሳሌ ከቆረቡ በኋላ ውሃ ለመንካት፣ ብቻ ለመሆን፣ ወደ ስራ ለመሄድ የሚባሉ የተለያዩ ጥንቃቄዎች አሉ በቤተ ክርስቲያን ስርዓት። ግን እነዚህ ምክንያቶች ከቁርባን ላለመቅረብ በእውነቱ ተገቢ ናቸው ወይ? ትክክለኛውስ አስተምህሮ ይሄ ነው ወይ? እነዚህስ ምክንያት ይሆናሉ የሚለውን መምህራችን ዲያቆን በረከት አዝመራው እሳቸው ይህን ጥያቄ መልሳሉ። በመጀመሪያው ጥያቄ ላይም የሚጨምሩት ካለ እድሉን እንሰጣለን። እሺ፣ በመጀመሪያው ላይ የሚጨምረው የለኝም። በጣም ከበቂ በላይ መምህራችን ስላሉ ወደ ሶስተኛው ጥያቄ ንጹሕ ያልሆነ ቢኖር ከስጋው ደግሞ አይቅረብ አይቀበል የሚል የቤተ ክርስቲያን አዋጅ አለ እና እንዴት ነው ይህንን ማየት ያለብን? ሰው ንጹሕ መሆን ይችላል ወይ? ምን አይነት ንጽህና ነው የሚጠበቅብን የሚለው በጣም ትልቅ ጥያቄ ነው። እኔም እሞክራለሁ፣ መምህራችንን በደንብ በኋላ ይመጡበታል። በመጀመሪያ የሰው ልጅ ንጽህና አንጻራዊ መሆኑን ማወቅ አለባቸው። ለሰው ልጅ ንጽህና ሁልጊዜ አንጻራዊ ነው። ፍጹም የሆነ ንጽህና ያለው ማን ነው? እግዚአብሔር ብቻ ነው። እንደው ንጹሕ ሁነን በእግዚአብሔር ፊት እንቅረብ ብንል በቸርነቱ ባይሆን ኑሮ እንኳን እኛ ቅዱሳን መላእክት እንኳን በፊቱ መቆም አይችሉም። ስለዚህ በእግዚአብሔር ፊት ንጹሕ ሆኖ መቆም የሚችል ሰው የለም። በመንፈስ ቅዱስ የጠበቃት እናቱ ድንግል ማርያም ብቻ ነች። እንግዲህ በስጋም በነፍስም ምንም እንከን የሌለባት አይደል? መላእክት እንኳን ኃጢአት ሰርተው ተገኝተዋል። ኃጢአት ባይሰሩ እንኳ ከእግዚአብሔር ቅድስና አንጻር ፍጥረት ንጹሕ ነኝ ቅዱስ ነው ብሎ መቆም አይችልም። ለእግዚአብሔር ንጽህና ቅድስና የሚሆን ቅዱስና ሊኖረን አይችልም። በመጀመሪያ ይሄ ለማንም ሰው የሚሰራ ነው። ለእኛም ለቅዱሳኑም ለሁሉም ማለት ነው፣ በምድር ላይ ላለ ሰው ሁሉ። ሁለተኛ ግን የሚጠበቅብን ነገር ደግሞ አለ ማለት ነው። ቤተ ክርስቲያን ይህንን አዋጅ ካወጀች
የሚጠበቅብን አንጻራዊም ቢሆን የሚጠበቅብን ንጽህና ግን አለ። ለምን? ለስጋው ደሙ ክብር እንዲሰራ እንዲያድነን ማለት ነው። ለመዳን እንዲሆነን የሚጠበቅብን ነገር አለ። አንደኛው ምንድነው? ቅድም መምህራችን ደጋግመው ሲሉት ነበረ። ኃጢአታችን በልባችን መታመን፣ ለንስሐ አባታችን መንገር። በመጀመሪያ በልብ መታመን። ክርስቲያን ሁልጊዜ በልቡ ኃጢአተኛ ነኝ፣ ከእግዚአብሔር ክብር አጉድያለሁ፣ በሚገባኝ አልኖርም ብሎ የሚያምን ሰው ነው። ይህንን በዘመናዊው አስተሳሰብ አይወደድም አይደል? እንደዚህ ማሰብ በራስ ላይ ኔጌቲቭ ነገር አትሳል ይላሉ። እንደውም ይሄ ዲፕሬሽን ያመጣል የሚሉ አሉ አይደል? በቃ ስለ ራስ ጥሩ ብቻ አስብ። እንዴ ውሸት ያድናል እንዴ? ውሸት ያድናል ሰውን? በእግዚአብሔር ፊት ቅዱሳን አይደለንም፣ ኃጢአተኛ። ይሄ እኮ እውነታ ነው። በሐሰት ራሳችን ብንገለግለው አይረባንም። ግን እኛ በእግዚአብሔር ፊት ኃጢአተኞች ነን፣ በደለኞች ነን ስንል በተስፋ ነው። እግዚአብሔር እንደሚምረን ይቅር እንደሚለን እያወቅን ነው እንጂ በቀቢጸ ተስፋ አይደለም። የቀቢጸ ተስፋ ከሆነ መጥፎ ነው። ሰዎች በቀቢጸ ተስፋ እኔ እኮ አልረባም፣ አልጠቅምም፣ የማልጠቅም ሰው ነኝ ብለው ካመኑ ወደ ድብርት፣ ወደ አእምሮ ህመም፣ ወደ በሽታ ይሄዳሉ። በተስፋ ግን እግዚአብሔርን መሐሪነቱን ይቅር ባይነቱን በማሰብ ይቅር እንዲለን በማሰብ የምንናገረው ግን ከዚያ በተቃራኒ አእምሯችን የሚያድስ የሚያበረታ ጤና የሚሰጥ ነው። ስለዚህ በዚህ መኖር አለብን። አንደኛ። ሁለተኛ መናገር አለብን፣ መናዘዝ አለብን፣ ቅድም ይህንታ እንዳሉት። ሶስተኛ ግን ቅድም ነግተና ያለፍነው ነገር አለ። ይቺ ነውረ ህሊና በሐሳቡ ድውይ የሆነ ቢኖር አይቅረብ፣ የህሊና ነውር ያለበት ቢኖር አይቅረብ የምትል ቃል አለች ቅዳሴ ላይ። አይቅረብ የምትል ቃል አለች። ነውረ ህሊና ማለት ምን ማለት ነው? አመፀኝነት ነው፣ ድካም አይደለም። ሰው በድካም ኃጢአት ሊሰራ ይችላል። አመፀኛ ማለት ወስኖ ኃጢአት የሚሰራ ማለት ነው። ወስኖ አውጥቶ አውርዶ አመት ቀጥሮ ወር ቀጥሮ ኃጢአት የሚሰራ ሰው አለ። ሳያስበው በስጋ ድካም ወድቆ ኃጢአት ሰርቶ ይነሳል ሰው። ግን እንዲህ አይነት ሰው ካለ ከዚህ ሐሳቡ ሳይወጣ መቁረብ የለበትም። ከዚህ ሐሳቡ ሳይወጣ በእግዚአብሔር ላይ የሚያምጽ ማለት ነው። መርጦ የሚቀበል ቅድም ያልነው ትእዛዛቱን መርጦ የሚቀበል፣ የሚፈልገውን የሚፈጽም፣ የማይፈልገውን የሚተው። ይሄ አመፀኛ ነው። ከድካም አይደለም፣ ይሄ ከአመፅ ነው። ሁሉንም ተቀብሎ በድካም ሰው ሊወድቅ ይችላል፣ ንስሐ ይገባል። አመፀኝነት ግን መጥፎ ነው እና አመፀኛ ያልሆነ ሰው ማለት የእግዚአብሔርን ሕግ ይህንን እፈጽማለሁ ይህን አልፈጽምም የማይል። እሳት በላይ ላይ አመፀን እያሉ ነው። ይንታ አማጽያን ለሆኑ ሰዎች ነው ስጋው ደግሞ የተባለው። እንደዚህ ለአማጽያን የሚያቃጥል እሳት ነው። ለአመፀኞች ማለት ለእግዚአብሔር የማይታዘዙ ትዕቢተኛ ሰዎች፣ አመፀኛ ሰዎች። እንደሱ ነን እንደኛ? እንደሱ ከሆነ አንቅረብ። እንደሱ ካልሆን ግን የእግዚአብሔርን ትእዛዛት ተቀብለን በልባችን በድካም ምክንያት በመጀመሪያ ኃጢአት ለመስራት አንዘጋጅ። ፕሮግራም አናውጣ፣ እቅድ አናውጣ። ሁልጊዜ አእምሯችን በእግዚአብሔር ትእዛዝ አቀንተን እንኑር። ግን ከድካም የተነሳ ብንወድቅ እንነሳለን። የመነሻው መንገድ ተሰጥቶናል። ንስሐ መግባት ነው። በቃ እዚያ በኋላ ለስጋው ደግሞ በቂ ነን። ደካማ ነኝ፣ ኃጢአተኛ ነኝ፣ በድያለሁ ያለ ሰው ለስጋው ደግሞ በቂ ነው። ለምን? ስጋው ደግሞ ጸጋ ስለሆነ፣ መዳኛ ስለሆነ። ስጋው ደግሞ ቅዱስ ለሆኑ ሰዎች ሽልማት አይደለም። ለበቁ ለነቁ ሰዎች ሽልማት አይደለም። ለበቁ ለነቁ ሰዎች ሽልማት እኮ መንግስተ ሰማያት ነች። ለበቁ ለነቁ ሰዎች ሽልማት ሳይሆን ሰዎች እንዲበቁ እንዲነቁ የሚያደርግ ነው። ስለዚህ ከድካማችን ራሱ የሚያድነን ነው። ኃጢአትን ታግለን
ወጥተን ወርደን ለመስራት ሳንፈልግ እንኳን የሚጥለናል። አንዳንዴ ስጋው ደግሞ ስንቀበል ግን ኃይል ይሰጠናል፣ እንድንበረታ ያደርገናል፣ ኃጢአትን እንድንጠላ ያደርገናል፣ እንድንጸየፈው ያደርገናል። ቀድሞ እየታገልን የምንድነውን ሳንታገል እንድንድን ያደርገናል። ለምን? በውስጡ የእግዚአብሔር ኃይል የክርስቶስ ያደረበት ሰው ክፋት ይጸየፋል። ስለዚህ ኃይል የሚሰጠን ነው። ኃጢአት ሁለት አይነት ነው ደረጃው ማለት ነው። አንደኛ የግብሩ ነው። እሱን እንዳልኳችሁ ቅድም ትናዘዙታላችሁ። ኃጢአታችን እናዘዛለን፣ ድካማችን አምነን ወደ ስጋው ደሙ እንቀርባለን። ግን ኃጢአት ኃይልም ነው። ኃጢአት በውስጣችን ያለ ኃይል ነው። ሰዎች እንደዚያ ሲሉ ሰምታችሁ አታውቁም? ይሄን ነገር ለማድረግ እደክማለሁ፣ አልችልም፣ እጥራለሁ፣ አልችልም፣ ላለመዋሸት እሞክራለሁ፣ በሚቀጥለው ቀን ዋሻለሁ፣ ላለመዘሞት እጥራለሁ፣ ግን ከደቂቃ በኋላ እወድቃለሁ። ምንድን ነው? ኃጢአት ኃይል ነው፣ ከባድ ነው። ሰው በልማድ ምክንያት ወደ ውስጡ ከገባ በኋላ ከተተከለ በኋላ ኃጢአት በጣም ከባድ ነው። ስለዚህ ስጋው ደግሞ ከዚያ ያድነናል። ስለተናገርነው ብቻ ኃጢአት ስለማይለቅ ማለት ነው። ኃይል ያስፈልገናል። እና ሊቃውንት የምንሉታል የኃጢአትን ስሩን የሚቆራርጥ ደግሞ እንዳያበቅል፣ ቢያበቅልም ደክሞ ነው። ከዚያ በኋላ ደክሞ በፊት በነበረው ኃይል አይታገለንም። ስለዚህ የኃጢአትን ኃይል ለስርየተ ኃጢአት ሲባል ብዙ ጊዜ የሚጠየቅ ጥያቄ አለ። ስጋው ደግሞ ለስርየተ ኃጢአት ከሆነ ለምን ንስሐ እንገባለን? ቀድሞ ንስሐችን ስርየተ ኃጢአት አላስገኘም ወይ? ስርየተ ኃጢአት አግኝተናል። ኃጢአታችን ይቅር ተብሏል። ንስሐ ሲገባ አንድ ሰው ኃጢአቱ ይቅር ይባላል። ግን የኃጢአት ኃይል አለ የሚታገለው። ያደከመው ነገር ደግሞ ከዚያ መጠንከር አለበት። ስለዚህ ከዚያ ለመዳንም ለመጠንከርም የምናደርገው ነው ማለት ነው። ስለዚህ ንጹህ መሆን ማለት ንስሐ መግባት፣ ድካምን ማመን። ሁለተኛ ከስጋው ደግሞ የሚከለክለን ነገር ክህደት ነው። ቅዱስ ጳውሎስ ስለ ስጋው ደግሞ በተናገረበት አንደኛ ቆሮንቶስ ምዕራፍ 10 ላይ ነው አይደል? እዛ ላይ ምን ይላል? ዕዳ በልተዋል የሚላቸው ሰዎች ምን አይነት ሰዎች ናቸው? የክርስቶስ ስጋና ደም መሆኑን ያለዩ ሰዎች። ተራ ምግብ በልተው የሚወጡ የሚመስላቸው፣ ተራ መጠጥ ጠጥተው የሚወጡ የሚመስላቸው ሰዎች መቅረብ የለባቸው። መድኃኒትነቱን አምኖ የሚቀርብ አጥህ ግን ንስሐ እስከገባ ድረስ ይገባዋል። ጻድቅም ነኝ ቢል ኃጢአትም ባይሰራ መድኃኒት እንደሆነ የማያምን የክርስቶስ አማናዊ ስጋና ደም መሆኑን የማያምን ያለየ ሰው ግን ቢገባ እንደውም ያምን ይሆነዋል፣ ጥፋት ይሆነዋል። ስለዚህ ዋናው ከስጋው ደሙ የሚያርቀን የሚያቀርበን የስጋው ደሙን ዋጋ ማወቅ ነው። ለምንድን ነው የታዘዘልን፣ ለምንድን ነው የተሰጠን የሚለውን ካወቅን ከልባችን ካሳደርን ከዚያ በኋላ እኔ እንደውም የሚመስለኝ ከዚያ በኋላ መራቅ የምንችልም አይመስለኝም። አንድ ሰው የስጋው ደሙን ጥቅም በሚገባ ተረድቶ በሕይወቱ ደግሞ ቀምሶ ስጋው ደሙ ስትቀበሉ የሚሰማችሁ ቅድስና ንጽህና የለም እንዴ? እሱን የት ታገኙታላችሁ? ስጋው ደሙ ስትቀበሉ የምታገኙት ኃይል አለ። እሱን የት ይገኛል? ይሄንን የሚያውቅ ሰው ከስጋው ደሙ መራቅ አይችልም። ዋጋውን የሚያውቅ ሰው ማለት ነው። ቅዱሳን እንኳን በበረሃ እየተጋደሉ ለስጋው ደሙ ብለው መጥተው ገዳም ይገባሉ፣ ተቀብለው ይሄዳሉ። ከዛ የራሳቸው ተጋድሎ አያረካቸውም እንደ ስጋው ደሙ መደምደም ይወስዱ ስለሆነ ማለት ነው። ስለዚህ የስጋው ደሙን ዋጋ ማወቅ አለብን። ዋጋውን አለማወቅ ነው ንጹህ የማያስብል። በዋናነት ከስጋው ደሙ የሚከለክለን ነውረ ሕሊና ነው። ነውረ ሕሊና አመፀኛ መሆንና የስጋው ደሙን ዋጋ በትክክል አለማወቅ፣ የክርስቶስ አማናዊ ስጋና ደም ብሎ ማሰብ ነው። ሌላ መጠቆም የምፈልገው ነገር እኔ ከስጋው ደሙ ውጭ የሚያደርግ ሕግ ቤተ ክርስቲያን የላትም። ሶስተኛ መንገድ የለም፣ ሁለተኛ መንገድ የለም። አይ ስጋውና ደሙ መቀበል ከቻልክ እንደዚህ ኑር፣ ካልቻልክ ደግሞ እንደዚህ ኑር የሚል ጋለን የለም።
አንዳንድ ሰዎች ሁለት አይነት አማራጭ አላቸው ይመስላቸዋል። የሚችሉ ሰዎች እየቆረቡ ይኖሩ፣ የማይችሉ ሰዎች ደግሞ በኋላ ሲያረጁ ወይም የሆነ ነገር ሲሆን ሲገደዱ ለስጋው ደግሞ ያኔ ይደርሳሉ የሚል ሕግ የለም። ለስጋው ደግሞ ቤተ ክርስቲያን ያላት አንድ ሕግ ነው። እሱም ምንድነው? ሁሉም ሰው መቀበል አለበት። በተለያየ ምክንያት ከስጋው ደግሞ የሚያርቅ ነገር ቢኖር እንኳ ለምሳሌ የሚታወቁ ምክንያቶች አሉ አይደል? በትዳር በምናምን ሰዎች ተገደው የሚርቁበት ምክንያት አለ። እየፈለጉ በራሳቸው ውሳኔ ብቻ የማይሆን ነገር ሲገጥማቸው የሚርቁበት ነገር አለ። እንደዚህ ከሆናችሁ ኖርማል የሆነ ህይወት እየኖርን ነን ብላችሁ እንዳታስቡ። በጣም ማዘን፣ መተከዝ፣ መጸለይ ያለባችሁ ወደዚያ እንዲያደርሳችሁ ማለት ነው። ትልቅ ነገር እንደጎደላችሁ ማሰብ አለባችሁ። እግዚአብሔር የማይችለው ነገር ስለሌለ ሁሉን ያስተካክላል፣ ያረጋል። ግን ወደዚያ እንዲያደርሰን መጸለይ አለብን። አሁን የሚቆርቡ በየጊዜው የሚቆርቡ ሰዎች ናቸው ኖርማል ያልሆኑ የሚመስሉት አይደል? ኖርማል ላይፍ የሚል አለ አይደል? እኛ ያወጣነው ስታንዳርድ፣ በሱ ስታንዳርድ መሰረት እንዴው በአመት አንዴ በሁለት አመት አንዴ ቢበዛ ደግሞ ከ30 ከ40 አመት በኋላ ቀጠሮ የቀጠረ ሰው ኖርማል ነው። በየሳምንቱ በየሁለት ሳምንቱ በየወሩ ስጋው ደግሞ የሚቀበል ሰው ደግሞ እንደ ሰው ጤነኛ አይደለም እንደ የሚባልም እኮ አለ። በተለይ ወደ ከተማ እኮ ይሻላል። አሁን ወደ ገጠር እንደዚህ ያስብላል አይደል? ይሄንን ሕግ የት ነው ያመጣ ነው? ይሄ ሕግ ቀድሞ በግራኝ አህመድ ዘመን ነው እንግዲህ በታሪክ እንደሰማ ነው ቤተ ክርስቲያን ውስጥ እንደዚህ አይነት ህይወት የገባው በግራኝ አህመድ ዘመን ካህናት አልቀው የሚያቆርብ ጠፍቶ ነው። ከዚያ በኋላ ሰው የለመደውን ህይወት እንደ ኖርማል አድርጎት ቀጠለ ማለት ነው። በአብያተ ክርስቲያናት እንደዚህ አይደለም። በግብጽ ቤተ ክርስቲያን፣ በህንድ በሌሎች አብያተ ክርስቲያናት ብትሄዱ ከቤተ ክርስቲያን ከገባው ውስጥ አብዛኛው ሰው የተለየ ችግር የሌለባቸው ሰዎች ካልሆኑ ይቆርባሉ። አያስመካም ደግሞ መቁረብ አያስመካም። ስጦታ ያስመካል እንዴ? መቁረብ ጻድቅ አያስብልም። የተሰጠን ነገር አያስመካም። የሚያስመካ ካስመካ እኛ የምንሰራው ስራ ነው። ስለዚህ ለመቀበል እንደው የተለየ የቅድስና ማዕረግ ላይ የደረስ ወይ እሱን መንጠበቅ የለብንም። የሚቀበሉ ሰዎችንም እንደዚያ ማሰብ የለብንም። እንደዚያ የምናሸማቀቃቸው ሰዎች ስላሉ ማለት ነው። አንተ መነኩሴ ነህ፣ አንተ ቅዱስ ነህ፣ እንደዚህ በየጊዜው የምትቀበል አባ ከሌ በአመት አንድ ጊዜ በሁለት አመት አንድ አይደል የሚቀበሉ እያልን ሌላ ሰው ጋር የምናነጻጽረው ጥሩ አይደለም። መቁረብ ከእግዚአብሔር የተሰጠ ስጦታ ነው። ከዚያ በኋላ እኛ የምንሰራው ስራ ያለያየናል። የእኛ ቅድስና ሊለያይ ይችላል። በስጋው ደግሞ ግን የሚለያይ ሰው የለም። ለስጋው ደግሞ የሚለያይ ሰው የለም። ለሁሉም የተሰጠ ጸጋ ነው። ስለዚህ ንጹህ ጠቅለል ለማድረግ ንጹህ የሚለው አንጻራዊ ነው። የምንችለውን ነገር ነው። እግዚአብሔር የማንችለውን ነገር ከሰው ጠብቆ አያውቅም። የምትችሉትን አርጉ። የምትችሉት አይደል? የምትችሉት ነገር ምንድን ነው? በልብ ትሁት ሆኖ ማሰብ፣ ኃጢአት ሰርቻለሁ ብሎ ማሰብ፣ ካህን እስካልጠፋ ድረስ መናዘዝ። ከዚያ ውጭ ምን ተጠየቅን? ከዚያ በላይ ሰዎች የሚጭኑት ነገር ካለ እሱን ተውት። እንደ ጸሐፍት እንደ ፈሪሳውያን ሰዎች የሚጭኑት ነገር አለ። መድኃኒት ነው ብሎ ማመን፣ ንስሐ መግባት በቂ ነው። የኃጢአት ፕሮግራም አለማውጣት። ከዚያ በኋላ እንደው ከዚያ በኋላ ንስሐ ገብቼ ቆርቤ ኃጢአት ብሰራስ? ይሄ እኮ የእምነት መጉደል ነው። ይሄ እምነት መጉደል ነው። ኃጢአት ከመስራት ያድነናል ብለን መስሎኝ የምንቀበለው ኃይል ይሆነናል ብለናል እንደምንቀበለው ኃይል ይሆነናል ብለን ከተቀበልን እግዚአብሔር በቸርነቱ እንደሚጠብቀን ማመን አለብን። እንደዚያም ሆኖ ግን ብንወድቅ ደግሞ ስጋው ደግሞ ተቀብሎ የወደቀ ሰው ሁለተኛ እንዳይቀርብ አልተባለም ተብሏል እንዴ? እግዚአብሔር እኮ ከምንችለው በላይ ለሆነ ነገር ሁሉ መንገድ አዘጋጅቷል። ስለዚህ የምትችሉትን ነው። ንጽህና በሚቻለው ማለት ነው። ሰው በሚችለው በተሰጠው በአቅሙ ማለት ነው። ይህንን እናድርግ ነው። ካልሆነ አጉል ክብር
ቅድም የንታምን ሲሉ ነበር። ይሄ አእምሯችን በጣም ክፉ ስለሆነ ለኃጢአታችን የጽድቅ ምክንያት እናበጅለታለን። ያ ገብረ አካይ እንትኑን ቀብሮ ሲመጣ ምክንያት አዘጋጅቶ ነው አይደል የመጣ። አንደኛ አንዲቱን ይዤ መጥቻለሁ አለ። ስለዚህ ይሄው አንድ አምጥቻለሁ ሊል ነው። ቢያንስ የሰጠኝን አላጠፋውም ሊል ነው። ሁለተኛ ደግሞ ምን ብሏል? አንተ ያልዘራውን የምታጭድ ብሎ እግዚአብሔርን የሚከስበት ምክንያት አዘጋጅቷል። ስጋው ደግሞ ላለመቀበል የምናዘጋጀው ምክንያትም እንደዛ ነው። ከዚህ ውጭ ሆነው እንደው ክብሩ ምናምን እግዚአብሔር እንግዳ እንደዚህ ከሆነማ አትውረድ ለምን አንለውም? አባ ጊዮርጊስ እንዳሉት ወደ እኛ ምድር አትውረድ፣ ወደ ኃጢአተኞች ምድር አትውረድ ለምን አንለውም? እሱ እኮ ሊያድንን ነው ወደ እኛ የወረደው አይደል እንዴ? የምናከብረው ስንድን ነው። ከድህነት ርቆ ማክበር የለም። ከድህነት ርቆ የሰጠውን ስጦታ እያናናቁ ከዚያ ርቆ እግዚአብሔርን አከብራለሁ ስጋው ደሙን አከብራለሁ ማለት አይቻልም። ውሸት ነው፣ ሽንገላ ነው፣ የአእምሮ ሽንገላ ነው። እና ራሳችንን አንሸንግለው። በዚህ እግዚአብሔርን ታከብሩታላችሁ። ካከበራችሁ የሰጣችሁን ስጦታ ተጠቀሙ። የኔታ ደግሞ ትንሽ ይጨምሩና ሰዓታችንም ስላለቀ ድካምም እየመጣ ስለሆነ ወደ ምሳ ነው የምንሄደው። ቀጥሎ ግን አሁን ላይ በተነሳው ጥያቄ ላይ የኔታ ትንሽ ይጨምሩ። ለመምህራችን ቃለ ሕይወት ያሰማልን። ቅድመ ቁርባን ያለው በተለይ ሰው ምን መዘጋጀት እንዳለበት እንዲሁ በሰፊ የተገለጸ ነው። አሁንም ጊዜ ቁርባንም ላይ ደግሞ ተራችንን ጠብቆ መቀበል ላይ ደግሞ ራስን የቻለ ጊዜ አለ። ከቅዳሴው በፊት መገኘት፣ ኪዳኑን ማስደረስ ላይ ብዙ ሰው ይሰንፋል። ኪዳን ቅድመ ቅዳሴ የተዘጋጀ ቅዳሴ ነው። ሊቃውንት በማህሌት ካህናት በሰዓታት ሲያመሰግኑ ያድራሉ። ተመሳሳይ ነው ዝማሬው። በሰዓታቱ ቅዱስ ቅዱስ ይላሉ፣ በማህሌቱ ስቡህ ወወዱስ ይላሉ። ትርጉሙ ግን ቅዱስም ምስጋና ነው፣ ስቡህም ምስጋና ነው። ለእግዚአብሔር ምስጋና ያቀርባሉ ሁሉም በችሎታቸው። ከዚያው በኋላ መገናኛችን ኪዳን ነው። ወደ ቅዳሴው እንዘጋጃለን ማለት ነው። ስለዚህ ኪዳን ላይ ቀድሞ መድረስ የአንድ ቆራቢ ትክክለኛ ኃላፊነት የወሰደ ሰው መለያ ነው። ኪዳን የሰዓታቱም የማህሌቱም ጸሎት አልቆ ምንዋሃድበት ምንገናኝበት ነው። ከዛ ከኪዳኑ ቀጥታ ወዴት እንገባለን ማለት ነው? ወደ ቅዳሴው እንሻገራለን ማለት ነው። ቅዳሴው አሁን የጸሎታት ሁሉ መደምደሚያ ነው ማለት ነው። የድካማችን ሁሉ ፍሬ የምንሰበስብበት ትልቁ ጸሎት ቅዳሴ ነው። ስለዚህ ቅዳሴን በተመለከተ ብዙ ሰዎች እንደ ቀላል ይቆጥሩታል። ቅዳሴ ግን የጸሎት ሁሉ ቁንጮ ነው። የጸሎት ሁሉ መደምደሚያ ነው። ስለዚህ በዛ ቅዳሴ ላይ የሚቆርቡ ጸሎተ ንስሐ ይደገምላቸዋል። ቅድም በመምህራችን ሲነገረን የነበረው መናዘዝ ንስሐ መግባት አለ አይደል? ሰውየው ተዘጋጅቶ ነው ወደ ቤተ ክርስቲያን የሚመጣው ንስሐ ገብቶ ሊቀበል። ነገር ግን ንስሐ ተቀብሎ እስኪጨርስ ያለበት ጊዜ በራሱ በህሊናዊ ኃጢአት የሚፈተንበት ጊዜ ሊኖር እንደሚችል ቤተ ክርስቲያን ታውቃለች። ታዲያ ለዚህ ምን ተዘጋጀ? ጸሎተ ንስሐ የሚባል ቅዳሴ ስንገባ ቀጥታ ገባሬ ሰናዩ ካህን እንዲያነብ ይደረጋል። ቆራቢው ሁሉ ወድቆ ያስደግማል። ለምን? ከንስሐ አባቴ ጋር ተገናኝቼ ኃጢአት ተናዝዤ ከዛ በኋላ ደግሞ በአእምሮዬ ብዙ ተፈትኜ ሊሆን ይችላል ወደ ስጋው ደግሞ እንድቀርብ እያቀረበኝ ነው ማለት ነው። ይሄ ጸሎተ ንስሐ የሚባል ይደገማል። በዛ ኃጢአት የሚሰረይበት አለ። ከዛ ደግሞ ቀጥ ብለን መቆም ነው በቅዳሴው ሰዓት። ምናልባት የተፈቀደላቸው እንኳ 3 አካላት ናቸው፣ ለመቀመጥም ለመተኛትም ከፈለጉ። አንደኛ መቆም የማይችሉ ህፃናት ካሉ ቁሙ ተብሎ አይገደዱም። ሁለተኛ በሽተኛ መቆም የማይችል ካለ እንዲቆም አይገደድም። ሶስተኛ ሽማግሌ መቆም የማይችል ካለ እንዲቆም አይገደድም። ከዛ በኋላ ያለው ሰው ግን ለወሬ 3 ሰዓት መቆም የሚችል በቅዳሴ ሰዓት ደከመኝ የሚል ምክንያት አይሰጠውም። ለስራ ሲሆን ብዙ ሰዓት የምንቆም፣ ለቅዳሴ ሲሆን ግን አይመቸኝም የምንል ከሆነ ለመዳን ራሳችን አላዘጋጀንም። ስለዚህ ቀጥ ብለን እንቆማለን። አሁንም ቅዳሴ መሃል ብዙ ፈተና ይመጣል። ምን የሚል
ወደ ስጋዊው ዓለም እንድንራመድ ብዙ የአይምሮ መፈተን ይታይብናል። ከዛ ቅዳሴው እያለቀ በሄደ ቁጥር ወዴት እንደርሳለን? ስግዱ ለእግዚአብሔር በፍርሃት እንባላለን። በዚህ ሰዓት ስግዱ ተብለን መጨረሻ ላይ ስንሰግድ አሁንም ጸሎተ ንስሐ ይደገማል። ለምን? በቅዳሴው መሃል ዲያቆኑ እየቀሰቀሰ እንኳን እንተኛለን። እየቀሰቀሰ እንኳን ማለት ነው። ለጸሎት ተነሱ። ከዛ ወዲያው አቤቱ ይቅር በለን እንላለን። ለምንድን ነው? ይሄ ንቃተ ህሊና ነው። ለስጋው ደግሞ የሚገባ ህሊና እንዲኖረን ነው እያነቃቃን ያለው ዲያቆኑ ማለት ነው። ተነሱ 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 ይላል፣ ይቀሰቅሳል። ከዛኛ ደግሞ ይቅር በለን ይላል። ካህኑ ደግሞ ምን ይላል? ሰላም ከእናንተ ጋር ይሁን ይላል። እንደ ቃልህ ይደረግልን እንላለን። በተስፋ እንቀጥላለን። ከዚያ በኋላ ወደ መጨረሻውም ግን ያም ሆኖ ስለምንሰረቅ ቀጥታ ከዚህ መመለሻችን ጸሎተ ንስሐ የሚባል ይደገማል። ከዚያ በኋላ በጣም የሚገርመው እኛ ተዘጋጀናል፣ ደከምናል፣ ምንም አለ። ጌታ ሆይ አንተ ማረን፣ ለስጋው ደግሞ ሀብቃን ለማለት እግዚኦ መሐረን የሚባል ትልቅ ጸሎት ይመጣል። አያችሁ እንዴት አድርገን እንዳደረሰች ስንቱን ካለፈች በኋላ ከዚያ እግዚኦ መሐረን እንድንል ብቻ እንገድልን። አቤቱ አንተ ማረን፣ በቃ ለስጋው ደግሞ አንተ አብቃን ማለት ነው። እና ሰው በራሱ ተመክቶ ተዘጋጅቶ ራሱ ለስጋው ደግሞ ላይበቃ ይችላል። ለስጋው ደግሞ የሚበቃበት ስልጣን ያለው ሰው የለም። ለዚህ ነው አባ መቃርስ ለ4 ቀን ያክል ጦም አደረ ለመቀበል። ለ4 ቀን ያክል ጌታ ህሊናውን አውቆበታል። መቃርስ ሆይ ምን እያደረክ ነው አለው። ጌታዬ ሆይ ስጋና ደምህን ልቀበል ብዬ ለመብቃት ነው ይሄን ያህል ምጾመው አለ። አይ መቃርስ እንኳን 4 ቀን 40 ቀን ጾም ብትውል ብታድርም እኮ ለስጋዬና ለደሜ አትበቃም። እኔ በቸርነቴ ነው የምሰጥህ፣ በቸርነቴ ነው የምሰጥህ። ይሄን መዘንጋት የለብንም። ሁል ጊዜ የራሳችን ዝግጅት ብቻ በቂ አድርጎኛል ብለን የምናስብ እንዳንሆን መጠንቀቅ። ስለዚህ በቸርነቱ የሚሰጠን ጸጋ መሆኑን አስበን ግን መደሰት። የሚገርም እኮ ነው። በኃጢአታችን እያለቀስን በቸርነቱ ደግሞ እንደሰታለን፣ በተስፋ እንደሰታለን። ይሄ ነው እና ከዛ በኋላ እግዚኦ መሐረነ ብለን ጊዜው ይደርሳል። እሱ ካለቀ በኋላ ሃይማኖተ አበው የሚባል መጽሐፍ አለ። ምስጢረ ስጋዌን፣ ምስጢረ ስላሴን፣ ምስጢረ ቁርባንን፣ ምስጢረ ጥምቀትን መሰረት አድርጎ ነው የሚናገረው። ስለዚህ በአንድነት በሶስትነት አምናለሁ። ከሶስት አካላት አንዱ ሰው መሆኑን አምናለሁ። ሰው የሆነው እርሱ ደግሞ ለራሱን መስዋዕት አድርጎ ለኔ እንደሰጠኝ አምናለሁ ማለት ያክል ነው። በዛ ውስጥ ያለው ትምህርት ማለት ነው። እሱን እንሰማለን። ወዲያው ሌላ ሐሳብ ውስጥ እንዳንገባ እኮ ነው ይሄን ያህል ስራ የምትሰጠን ቤተክርስቲያን። አስባችኋል? ወደ ስጋው ለመቅረብ ወደ ሌላ ሐሳብ እንዳንሄድ ማለት ነው። ሃይማኖተ አበው ይነበብና በጣም የሚገርመው እንደገና እግዚኦ ይባላል። ይቅር በለን እንላለን። ስለ እናትህ ስለ ድንግል ማርያም ይቅር በለን፣ ይቅር በለን። ከሷ የተገኘ ስጋ ነዋ፣ መለኮታዊ ስለሆነ የምንቀበለው ህይወት የሚሆነን። ከዛ ቀጥታ በተራ ጳጳሳት፣ ካህናት፣ ዲያቆናት፣ ምእመናን እየሆነ በተራ ይቀርባል ማለት ነው። ስለዚህ በምንቀበልበት ሰዓት መገፋፋት፣ እኔ ልቅደም ብሎ መሸማማት አያስፈልግም። ጥንቁቅ መሆን ያስፈልጋል። አለ ቤተክርስቲያን ያዘጋጀችው የራሷ ስርዓት ቤተክርስቲያን፣ እሱን መጠቀም። ይሄ ጊዜ ቁርባን ላይ ነው። ከዛ ስንቀበል በውስጤ ገብቶ ፍሬ ያፈራ ዘንድ መንፈስ ቅዱስ ሆይ ስራ ብሎ ማመን ያስፈልጋል። በውስጣችን ላይ እንዲዋሃድ በጣም መለመን። የምንቀበለውን ስጋና ደም ደግሞ በድፍረት አይደለም የምንወስደው፣ በፍርሃት ነው። በፍርሃት በኪሩቤልና በሱራፌል ጀርባ የምትቀመጥ አንተ በእኔ ታድር ዘንድ የሚገባኝ ሰው አይደለሁም። እንዲያውም የማቴዎስ ወንጌል ላይ ያለውን ምዕራፍ 8 ላይ ያለው 100 አለቃው የሚናገረው አለ አይደለ? ከቤቴ ጣራ በታች ትገባ ዘንድ አይገባኝም የሚለው ቃል ቀጥታ በዚህ በስጋው ደግሞ ይተረጎማል። ምን ማለት ነው? በኃጢአት በተታታ ቤት በእኔ አካል ውስጥ ልታድር ልትመጣ አይገባም። ነገር ግን ያላንተ መዳን ስለማልችል ፈቃድ ይሁን ብለን የምንቀበለው። ስለዚህ ይሄንን ትህትና ነው ገንዘብ የምናደርገው በዚህ ሰዓት እንጂ በድፍረት ምድራዊ ምግብ እንደሚበላ ሰው ሁነን አይደለም የምንቀበለው። በአፋችን ውስጥ ሳለም የምንለምነው ልመና አለ። ይቅርታ መጠየቅ፣ ደስታን፣ ፍቅርን፣ ሰላምን በውስጣችን እያገኘን እንደሆነ ሊሰማን ይገባል እንጂ በድፍረት ዝም ብሎ እንዳለማዊ ምግብ የምናላምጠው እንዲህ ብለን የምንወስደው አይደለም። እንደውም በአንድ ቅዳሴ አንድ ዲያቆን ተወቅሶበታል። በዚህ ዲያቆኑ ይቀበልና ስጋና ደሙን እንደ ምድራዊ ምግብ ሲያላምጥ እመቤታችን ተገልጻ ነው የወቀሰችው። አንተ ደፋር የልጄ ስጋ እኮ ነው ብላለች። አንተ ደፋር ምድራዊ ምግብ አረከው፣ የልጄ ስጋ እኮ ነው።
አይገርም? እስከዚህ ድረስ ነው። ስለዚህ በዚህ ፍርሃትና ደስታ ውስጥ ሆነን ነው መቀበል ያለብን። ከዚያ ከተቀበልን በኋላ ያሉ ድህረ ቁርባን ምንድነው ማድረግ ያለብን ከተባለ ደግሞ አንደኛ በቀደመ ኃጢአት እንዳንሸነፍ በስጋው ደግሞ መታተማችንን ማመን አለብን። እዚያ ኃይል ልጓመ ኃጢአት ይሆናል። የኃጢአት ልጓም ሆኖ ቆርጦ ይጥላል፣ ቅድም የተነገረን ማለት ነው። ሌላኛው ደግሞ ልክ ሩቅ መንገድ ከመሄድ ላብ ከሚያወጣ ስራ እንዲሁ ደግሞ በተለያዩ ለክብሩ የማይመጥኑ በእኛ ሁነት የሚፈጸሙ ተግባራት እንዳይፈጸሙ በዛች ቀን ከብሮሟል። ይሄ በጣም ቅዱሳት መጻሕፍትን ማንበብ በተለይ ዮሐንስ 6ን ዮሐንስ ወንጌል ምዕራፍ 6ን ቢያነብሰው ስጋው ደግሞ ለመቀበልም ከተቀበለ በኋላ በጣም ደስተኛ ይሆናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ ሲል ሲሰማ ቀጥታ እግዚአብሔር ከሱ ጋር እንዳለ የበለጠ ስሜቱ ይገባዋል። እሱን ማድረግ አለበት። ከዛ ግን ቅድም ጥያቄው ላይ የነበረው ውሃ ለመንካት ወዘተ የሚባሉትን ምክንያት አድርጎ አለመቁረብ የሚባለው ግን እንዴ መድኃኒትን እንዲያው ቁጭ ብሎ እዚህ አልጠቀምም ታምሜ መኖር ፈልጋለሁ እንደማለት ነው። ይሄ በጣም አደገኛ ነው። ቆርቦ አንድ ሰው ብቻውን መሄድ አይገባም የሚባል የለም። ካህናት ሁሉ ይቆርባሉ፣ ይሄዳሉ። ስለዚህ ስጋው ደግሞ እግዚአብሔርን ተቀብለን ጠባቂ ግለሰብ መሾም ለኛ የሚያስፈልግ አይደለም። የሚገባው ስርዓት ግን እንደተባለው ጥፍር መቁረጥ፣ ጸጉር መላጨት፣ ሻወር መውሰድ አይገባም። ለዚህ ይሄንን ነው የሰው ልጅ ለመዳን የታዘዘውን ነገር ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን መፈጸም አለበት ማለት ነው እንጂ ቅድም ሲባል እንደነበረው ንስሐ ከገባሁ ምን አለ ባልቀበልስ ምን ያደርግልኛል ማለት ግን አንድ ሰው መንገድ ውሎ ርቦት መጥቶ ደክሞት ከምግብና ከሻወር የትኛውን ቀድሞ ይወስዳል? ቀድሞ ሻወር ነው አይደል? ሻወር ከወሰደ በኋላ ወደ ምግብ ይመጣል። ሻወር ከወሰድኩ ባልበላም ችግር የለውም ይላል። ንስሐ ማለት ሻወር እንደመውሰድ ነው፣ ንጽህና ነው የሚሰጠን። ከዛ በኋላ ግን የምንጠግበው ስንበላ ነው። ከታጠብኩ በኋላ ምግብ ስትወስድ ይስማማል ማለት ነው። ልክ ንስሐ ከገባ በኋላ የሚገባህን ተናዘህ ከታጠብኩ በኋላ ለስጋው ደግሞ ዝግጁ ሆነ ተገኘ ማለት ነው። ከዛ በኋላ ስጋው ደግሞ ምግብ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ እግዚአብሔር ያሉ ምስለ ኩልክሙ ወአባጋ መሬቱ ለክርስቶስ እያለ በጣም የሚገርም ንግግር ይናገራል። የክርስቶስ መንጎች በጎች በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ በሰላም ወደ ቤታችሁ ግቡ በማለት ያሰናብታል። ስለዚህ እንደዚህ አይነት የዘላለም ሕይወት እኛ ጋር ቁጭ ብሎ እኛ ሳንቀበል በስራ ምክንያት በምን ምክንያት በጥቃቅን ስርዓት ምክንያት ዝም ብለን የምንርቅ ከሆነ በጣም ከባድ ነው። ሙሽራው ሲመጣ ሚዜዎቹ መራቅ ነው የሚሆነው። ሙሽራ የማይወድ ድምተኛ አለ? ሙሽራ የማይወድ ሚዜ አለ? ክርስቶስ እኮ ሙሽራ ነው። እኛ እኮ ድምተኞቹ ነን። ካህናቱ ሚዜዎቹ ናቸው። ይሄ ከስጋው ደግሞ መራቅ ብዙ ጊዜ ከምእመኑ ብቻ ሳይሆን ከካህኑም ወገን ይታያል። ካህን በመቀደሱ ብቻ የቆረበ ይመስለዋል እንጂ ተዘጋጅቶ መቁረብን ብዙ ጊዜ ልምድ አያደርግም። ይሄ በማህሌቱ አገልጋዩ ሁሉም ደግሞ የመቁረብ ስሜቱ በጣም ያነሰ ነው። እሱም አንድ ፈተና አለብን በቤተ ክርስቲያን። ህብስተም ሰማይ ወሃቦም እያለ ነው እድሜውን የሚጨርሰው። እሱም ፈተና ነው በጣም ሰጣቸው እያለ እንጂ ራሱ የመቀበል እድሉ ቀዳሽ ሆኖ እንዳይቆርብ ክህነት አልባ ይሆናል። ከምእመናን ጋር ውጭ እንዳይቆርብ የተማርኩ ይመስለዋል። በዚህ ምክንያት የሚጎዳ ደግሞ ብዙ አካል አላት ቤተ ክርስቲያን። ስለዚህ ሁሉ ምክንያት ስለማይሆን ድህነትን ለማግኘት መድኃኒትን ቀርቦ መቀበል ያስፈልጋል። ስጋና ደም ለህይወታችን ትልቁ፣ ለትዳራችን ትልቁ፣ ለልጆች አስተዳደግ ትልቁ መድኃኒት ነው። ከሱ መራቅ የማይገባ መሆኑን በደንብ ቤተክርስቲያናችን ትናገራለች። ለዚህ ነው አሁን በኢትዮጵያ ቤተክርስቲያን አንድ ያለን ጉድለት ይሄ ነው። በጣም ማለት ነው የሚዘክሩ ናቸው፣ የሚጾሙ ናቸው፣ የሚጸልዩ ናቸው፣ የሚቆርቡ ግን እየታዩ አይደለም። ይሄ ትልቅ ክፍተት ነው ማለት ነው። ከዓለም ጋር የምንፋለመው ይሄንን መድኃኒት ይዘን ነው እንጂ ከነሱ በምን እንሻላለን ታዲያ? መድኃኒቱ ከሌለን በምን እንሻላለን? ምንም። ስለዚህ ለዓለም ኃጢአት የተሰዋ ብሎ ራሱን ከኛ ጋር አዋህዶ የሚያኖርበት ስጋና ደም ስለሆነ እሱን በመቀበል ራሳችንን ከፍ ማድረግ ለውጊያችን ትልቅ ጋሻ ነው። ለውጊያችን ትልቅ ጋሻ ነው። ከዓለም ጋር የምንዋጋ ከአጋንንት ጋር የምንዋጋ ሰልፋችን ከመናፍስት ጋር እስከሆነ ድረስ መናፍስቱን የምንዋጋው ስጋውና ደሙን ስንቀበል ነው። ይሄን ለይቶ የሰጠን ደሙ ነፍሳችንን በገነት ስጋችንን በመቃብር ይጠብቃል። በዕለተ ምጽአት
ስጋችን ክብር ያለው ትንሣኤን የሚነሳው በስጋው ደሙ ኃይል ነው። መናፍቃን የክብር ትንሣኤን የማይነሱት ስጋው ደሙ ስላልተቀበሉ ነው። አያችሁ የኛ ስጋና ደም ተቀብሏል አካላችን። በሞት ቢተኛም እንኳን መቃብር ውስጥ ምልአታዊ አካል ስለሆነ የተቀበልነው በሞት ላይ ኃይል ያለው ስልጣን ያለው ስጋ ስለሆነ የተቀበልነው በመቃብር የመሸነፍ ፈርሶ በስብሶ የመቅረት ጉዳይ በእኛ ውስጥ የለም። እንነሳለን። የምንነሳው በዚህ ስጋና ደም ኃይል ነው። ተመልከቱ የክርስቶስ ስጋውና ደም አንድ አይደል? እኛ ደግሞ ነፍስ ከስጋ ስትለይ ደማችን በነፍስ ደሙ በነፍሳችን ስጋው ደግሞ በስጋችን። ነገር ግን ደምና ስጋው ሳይለይ ነው ይኖራል። የኛ ስጋ በመቃብር ውስጥ ይፈርሳል። በፈረሰው አጥንትና አፈር ሁሉ ምልአታዊውን አካል እንደያዝን እንጠብቃለን። እሱ ሳይፈርስ እኛ ፈርሰን ከዛ የማይፈርሰው እሱ የሚፈርስ ስጋችንን በዕለተ ምጽአት በክብር ያስነሳዋል። ይሄን ያልተቀበሉ ሰዎች በሐሳር ይነሳሉ። ለምን? ሰው ስለሆኑ ይነሳሉ። ስጋና ደም ስላልተቀበሉ ግን ውርደት ተከናንበው ይነሳሉ። ለምን? ክቡሩን አካል ስላልተቀበሉ። እኛ ግን ይሄን ክቡሩን ስጋና ደም ስንቀበል የከበረ ትንሣኤ እንነሳለን። ወእለሰ ሰናየ ገብሩ ይወጽኡ ውስተ ትንሣኤ ዘለ ሕይወት ወእለሰ እኩ የገብሩ ትንሣኤ ዘለ ሐሳር ዘለ ሞት። መልካም ያደረጉ መልካም ትንሣኤን ይነሳሉ፣ ክፉ ያደረጉ ክፉ ትንሣኤን ይነሳሉ ማለት ነው። ስለዚህ ነው አንድ ክርስቲያን ሲሞት ብቻውን እንዳለ አይደለም የምናስበው፣ ከክቡሩ ስጋ ጋር ነው ያለው። ከማይፈርስ መለኮት ከተዋሃደው ስጋ ጋር የምንቀበለው ስጋ ነፍስ የተለየው መለኮት የተዋሃደው ነው። ተመልከቱ ነፍስ የተለየው መለኮት የተዋሃደው ነው። አያ ነፍስ ስለማትጎረስ መለኮት ግን በስጋ ተዋህዶ የሚጎረስ ሆኗልና ያ የጎረስነው መለኮታዊ አካል ከኛ ጋር ይኖራል። በየትኛውም የሥራ ሂደታችን ሁሉ ያ ኃይልን ይሰጠናል። አስፈሪ ነገር እንኳን ከዓለም ላይ ቢከሰት አንፈራም። ለምን? ሰማይ ምድሩን የሚጠብቅ አካል በእኔ ውስጥ አለ። አየሁ ዓለምን የፈጠረ ስጋ ነው የተቀበልኩት። ዓለምን የፈጠረ ስጋ የምለው መለኮትን የተዋሃደ በመሆኑ ነው። እመቤታችን ወላዲተ አምላክ አይደለች? እመቤታችን የጸነሰችው የወለደችው አካል እኔ ጋር አለ በስጋው ደሙ ማለት ነው። የተፈተተ ስጋና ደምን እንቀበላለን። የተከፋፈለ ስለማንቀበል በዚህ ስጋና ደም ደግሞ ሁላችን እንዋሃዳለን ማለት ነው። የማይቀበሉት ከአንድነቱ ውጪ ይሆናሉ ማለት ነው። አያችሁ ስጋው አዋህዶናልና ስጋው ስላዋሃደን ሁላችን አንድ እንባላለን። ነገር ግን ይህ በሌለበት ግን የተለያየ ምእመን ይፈጠራል ማለት ነው። ለዛ ነው ዘረኛ ምእመን እየተፈጠረ ያለው። ክርስቲያኑ ነው ከክርስትናው በላይ ቋንቋን የሚያበልጥ ክልልን የሚያበልጥ ስጋዊ ደማዊ ነገርን የሚያበልጥ ይሆናል። ተራ በሆነ ነገር ይደነቃል። ለምን? ማድነቅ ይሄን ነው። ከነቢያት ሁሉ የበለጥንበት ታዲያ ይሄ መስሎ ሌላ መምናለን? ፀሐይ ያቆመ ኢያሱ እኮ ስጋው ደግሞ አልተቀበለም። ባህር የከፈለ ሙሴ ስጋው ደግሞ አልተቀበለም። እኛ የምንበልጣቸው እኮ በዚህ ነው እንዴ። ያናብስት አፍ ዝጉ አልተባልነ፣ እሳትን አጥፎ አልተባልነ፣ ሰዓትን ወደ ኋላ መልሶ አልተባልነ፣ ባህር ክፈሉ አልተባልነ፣ ስጋው ደግሞ ተቀበሉን የተባልነ። አያችሁ ተራራ አፍልሱ አልተባልነ። ተራራ ያላፈለሰ አይጸድቅም የሚል የለም። ባህር ያልከፈለ አይጸድቅም የሚል የለም። ፀሐይ ያላቆመ አይጸድቅም የሚል እኮ የለም። ምን የሚል ነው ያለው? ስጋዬን ደሜን ያልተቀበለ አይጸድቅም ነው፣ አይድንም ነው። አያችሁ በኋላ በእውን ከሱ ጋር ለመኖር አሁን በስጋና ደም ከሱ ጋር በእውን መኖር አለብን ማለት ነው። ይሄ ነው ክርስትና ማለት የተያያዘ ነው። ሲሞት ክርስቲያኑ ስጋው ደሙ ተቀብሎ በአየር ላይ አጋንንት ይላል ቀጥታ ስጋና ደም ማህተሙን ሲያዩ ይበተናሉ ነው የሚለው። ይበተናሉ ይላል። አይው ያልተቀበለ ሰው ሲኖር ግን ይከቡታል፣ ያገኙታል። ስጋና ደም ማህተም ነው። አንድ ሰው ንስሐ ተቀብሎ ስጋው ደም ባይቀበል ብዙ የተጻፈበት ግን ማህተም የሌለበት ደብዳቤ እንደማለት ነው። ተቀባይነት የለውም። ምንም ርቀት ያለው ጽሁፍ ቢሆን እንኳን ምንም ያማረ ጽሁፍ ቢሆን እንኳን ማህተም እስካላረፈ ድረስ ተቀባይነት የለውም። አንድ ክርስቲያን ንስሐ ገባ፣ ከዛስ ማህተሙ ስጋና ደም ነው። ከዛ በኋላ ነው ወደ ላይ ተቀባይነት የሚኖረው። ይሄ ነው ህይወታችንም እሱ ነውና በስጋው ደሙ ላይ በተለይ ስንፍና እንዳናሳይ መጠንቀቅ ያስፈልጋል። ጊዜ መስጠት፣ ቦታ መስጠት፣ መረዳት፣ ማወቅ በጣም ያስፈልጋል። እንዴ ምንም ስጋው ደሙ ከሌላቸው አረማውያን ጋር እኩል እንኖራለን እንዴ? ዝም ብለን ከአሕዛብ ጋር እኩል። እነሱም ነጋዴ አንተም ነጋዴ፣ እነሱም ምግብ ይበላሉ አንተም ምግብ ትበላለህ። የምትለየው ግን በምን ነበር? በስጋው ደሙ። ይሄን አያገኙትማ፣ ይሄን አያገኙትም። እና እግዚአብሔር ወለደኝ ምግቡንም ሰጠኝ
የኛን ወስዶ ምግብ አድርጎ ሰጠን። እሱን መቀበል የራሳችንን ስጋ እኮ ነው የሰጠን። መልሶ ወስዶ መድኃኒት አድርጎ እኮ ነው የሰጠን። አቃቤ ሥራይ መጻም ሰማያ ሰማያ ወዘፈው ስኒ ተረከበ በቤተ ዳዊት እኮ ነው። አባ ጊዮርጊስ ዘጋስጫ ዶክተሩ ከላይ ነው የመጣው አለ። ባለ መድኃኒቱ ከላይ መጥቷል አለ። የመድኃኒቱ ቅመም ግን የተገኘው እዚሁ ከዳዊት ቤት ነው አለ። ከመቤታችን ስጋ አየው መለኮቱን አዋህዶ መድኃኒት ይሁናችሁ ብሎ ሰጣ። እኛ ደግሞ እምቢ ማለት ምን ማለት ነው? እናንተ ሰርግ አዘጋጅታችሁ ደግሳችሁ ሰው መጥቶ አልበላም ቢላችሁ ምን ትላላችሁ? ምን ይሰማችኋል? በጣም ሐዘን። ስለዚህ ታዲያ ምን ያህል ክርስቶስ እንዳሳዘን ነው ይገባናል። ስጋውና ደግሞ እንዲያው መጥቶ ህፃናት ብቻ ተቀብሎት የሚመለስበት አጋጣሚ ሁሉ ይፈጠራል። ህፃናት ብቻ አያችሁ፣ ህፃናትም በወላጆቻቸው መጥተው ስናውቅ የምንተወው ለምንድን ነው? ሳናውቅ ተቀብለን ስናውቅ የምንረቀው ከመድኃኒቱ የበለጠ መቅረብ ያለብን ስናውቅ ነው የሚለውን ገንዘብ ማድረግ ይኖርብናል። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆየ። እግዚአብሔር ይስጥልን። መምህራንን ቅድም መምህራችን ቃል ያሰማልን። ቅድም ስለ ኦርቶዶክሳዊነት መገለጫዎች አንዲት ጉዳይ እንደው ሳላነሳት ከሄድን እንዳንጸጸት ብዬ ነው። የኦርቶዶክሳዊነት መገለጫው አንዱ በተለይ አሁን በወቅቱ ብዙ የምናየው ነገር አለ። በማህበራዊ ሚዲያም በተለያየ መንገድ የሃይማኖት ክርክር ማድረግ፣ የሆነ መጽሐፍ እየጠቀሱ መከራከር እና ምዕመናንን ያልሆነ ሀሳብ ውስጥ መክተት አለ። ይህ አይነት ችግር አለ እና የኦርቶዶክሳዊነት አንዱ መገለጫ ቅድም ያላነሳ ነው ብናነሰው ጥሩ የሚሆነው ኦርቶዶክሳዊ አስተምህሮ ምንድነው? በሰው አእምሮ ልክ የሚገደብ አይደለም። ሁለት አይነት ንግግር እንናገራለን። ሃይማኖት አመክንያዊ አይደለም። አመክንዮ ጋር የሚቃረን ነገር የለውም ሃይማኖት። ለምን? አእምሮንም የፈጠረው እግዚአብሔር ነው፣ ሃይማኖትም የእግዚአብሔር ነው። የእግዚአብሔር የሆነ ነገር አይቃረንም። ነገር ግን በሃይማኖት ውስጥ ከአመክንዮ የሚያልፍ ነገር አለ። በአመክንዮ የማይወሰን የማይከተት ከዚያ ከፍ የሚል ነገር አለ። ለዛ ነው እኮ ሚስጥር የምንለው አይደል? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባን ሚስጥር እያልን የምንቀጽለው ለምንድን ነው? የማይነገር ስለሆነ ነው? አይደለም፣ እየተናገርነው ነው። ለምንድን ነው ሚስጥር የሚባለው? የማይነገር ስለሆነ አይደለም። ከምዕመናን የሚደበቅ ሚስጥር ቤተክርስቲያን የላትም። የማይነገር ስለሆነ ሳይሆን በስጋ አእምሮ ብቻ ልንረዳው የማንችለው ነገር ማለት ነው። ስለዚህ በአመክንዮ ብቻ ዝም ብለው ፊዚክስ፣ ኬሚስትሪ በተማሩበት አእምሮ ሃይማኖትን ልተንትን ማለት አይቻልም። ወደ ስህተት ይወስዳል። መናፍቃን ወደ ስህተት የሚሄዱት አእምሯቸውን ብቻ እየተጠቀሙ ነው። ከአእምሮ ያለፈ ነገር መኖሩን ማወቅ አለባችሁና ክርክር ሲፈጠር፣ ጭቅጭቅ ሲፈጠር በተለይ ምዕመናን የቤተ ክርስቲያን ያስተምሮ ችግር ጉድለት ያለ እንዳይመስላችሁ። የሚረዱት የሚከራከሩበት ሰዎች የሚከተሉት መንገድ የተሳሳተ ስለሆነ ነው። የሜተር ችግር ነው አይደል? መንገዱ ሲሳሳት ወደ ጭቅጭቅ ይወስዳል እና በአክብሮት በትህትና በመጻሕፍት በተገለጠው ሊቃውንት ባስተማሩት መሰረት መነገር የሚገባው ነገር የአእምሮ ጂምናስቲክ ይሆናል። ዝም ብሎ የአእምሮ ስፖርት ማለት ነው። እንደዚያ ሲሆን ወደ ስህተት ይወስዳል እና የኦርቶዶክሳዊነት አንዱ መገለጫ አስተምሮን ማክበር ነው። ማክበር የሚባለው ከሰው አእምሮ ከፍ ያለ ነገር እንዳለው መረዳት። ካልገባኝ አልቀበለውም፣ በእኔ አእምሮ ውስጥ ማብራራት ካልቻልኩ አልቀበለውም የሚል አመፀኝነት ነው እና ይሄ በተለይ በምዕራቡ በፕሮቴስታንት በካቶሊክ በምዕራቡ ዓለም በጣም ችግር ፈጥሮ የነበረው ወደ ብዙ ችግር የወሰደው አእምሮን ወደ ፍልስፍና ምንድነው ሃይማኖትን ወደ ፍልስፍና ማውረድ ነው። ፍልስፍናን በሚፈላሰፉበት መንገድ ሃይማኖትም ለመፈላሰፍ መሞከር። ሰው በሚችለው አእምሮ ይመረምራል፣ ግን ከአቅሙ በላይ የሆነውን ነገር ይሄ የእግዚአብሔር ምስጢር ነው፣ ረቂቅ ነው፣ ከአእምሮ ይረቃል ብሎ የሚተው ነገር አለ እና ኦርቶዶክሳዊነት አንዱ መገለጫው ሃይማኖትን በክብር መያዝ፣ ምስጢራዊነቱን አለመልቀቅ፣ ወደ ተራ እውቀት አለማውረድ፣
ማወቅ ያለባችሁ ሃይማኖት ወደ ተራ እውቀት ከወረደ አትመሩበትም፣ ትንቁታላችሁ። እውቀትማ ብዙ እውቀት ፈላስፎች እኮ ብዙ ተፈላስፈው የሚከተላቸው ሰውም የለም። በእውቀት ብቻ አይዳንም። ሃይማኖት ክብር አለው። ሃይማኖት መንፈስ ነው። ጌታ በወንጌል ምንድን ነው ያለው? እኔ የነገርኳችሁ ቃል ሕይወትም መንፈስም ነው ያለ እንጂ እውቀት ነው ብቻ አላለም። መንፈስ ይብራራል እንዴ? መንፈስ እኮ ረቂቅነት ነው አይደል? ይሄ አይብራራም ማለት አይነገርም፣ ማስተማር አይቻልም ሳይሆን ሁሉ ነገር ተጠቅልሎ በሰው አይምሮ አይጨረስም፣ ወደ ተራ እውቀት አይወርድም ማለት ነው። ስለዚህ ወደ ተራ እውቀት አውርደው ለራሳቸውም ችግር ሲፈጥሩ ለሰውም ችግር ሲፈጥሩ ስታዩ እናንተ እንዳትሸበሩ ነው። ሃይማኖታችን ከዚህ ከፍ ያለ ነው ለማለት ነው። እግዚአብሔር ይስጥልን መምህራችን። ቀደም ብሎ በተነሳው ጥያቄ ላይም እንግዲህ ስለ ቅዱስ ስጋውና ክቡር ደሙ ምክንያት አለን፣ ላለመቅረብ ምክንያት አለን። መምህራኖቻችን እንዳስረዱ ሰርግ ቤት ተጠርተን አጊጠን ለብሰን ሄደን ቁጭ በሉ ብሉ ስንባል አይ አንበላም አሁን በልተን ነው የመጣ ነው ብለን ምክንያት መስጠት እንችላለን። እኛ የምናቀርባቸው ምክንያቶች አሁን እንደዛ ናቸው። ስለዚህ መምህራኖቻችንም ያስረዱን አስረግጠው የነገሩን ነገር ይህን ነው የሚያስረዳውና ከዚህ ክቡር ስጋ ከዚህ ክቡር ደም ደግሞ ያልተሳተፈ እዳው መከራው ምን ያህል እንደሆነ መምህር መዝገበ ቃል በሚገባ አስረድተዋል። ይህንንና ቀደም ብለን የጠየቅናቸውንም ጥያቄዎች በሚገባ በቤተ ክርስቲያን አስተምሮ በጥዑም ቃል ለመለሱልን፣ ላስተማሩን፣ ለገሰጹን ለመምህራችን ለመምህር መዝገበ ቃል ገብረ ሕይወት እንደዚሁም ደግሞ ለዲያቆን አዝመራው ለዲያቆን በረከት አዝመራው እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ረጅም የአገልግሎት እድሜን ይጨምርልን። እግዚአብሔር አምላካችን ደግሞ ከዚህ በላይ የሚያገለግሉበትን እድሜ ያድልልን። ለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።